ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ሳምንታዊው የምልከታ ፕሮግራማችን ነው። እነሆ የዛሬው የምልከታ ፕሮግራማችን ተጀምሯል። አብሬያችሁ የምቆየው ናትናኤል ወልዴ ነኝ። በዛሬው የምልከታ ፕሮግራማችን አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርገው ቆይታ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ የአመራርነት ስብዕና ላይ መሰረት አድርገን ውይይት እናካሂዳለን ከእንግዳዬ ጋር። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት በህዝባዊ እምቢተኝነት ኢትዮጵያ ውስጥ በነበረው በህዝባዊ እምቢተኝነት ለሁለት ዓመታት ያክል በተለይ በኦሮሚያ ክልልና በአማራ ክልል በተካሄደ በርካታ የተቃውሞ ሰልፍ ከዛ በኋላ የወቅቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በገዛ ፈቃዳቸው ስልጣናቸውን ከለቀቁ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸው ይታወሳል። ጠቅላይ ሚኒስትሩ ደግሞ ወደ ስልጣን በመጡበት ወቅት ከፍተኛ የሆነ የህዝብ አቀባበልም የነበራቸው ጠቅላይ ሚኒስትር ናቸው። በተለይ በቅርብ ጊዜ ታሪካችን የጠቅላይ ሚኒስትር አብይ አህመድን ያክል ከፍተኛ የህዝብ ተቀባይነት አግኝቶ ወደ ስልጣን የመጣ መሪ አለ ብሎ ለመናገር በተወሰነ ደረጃ እስከሚከብድ ድረስ ከፍተኛ የሆነ የህዝብ ተቀባይነት ነበራቸው። ባለፉት ዓመታት በተለይ ባለፉት 6 ዓመታት ውስጥ ግን የጠቅላይ ሚኒስትር አብይ አህመድ ተቀባይነት ተጨባጭ የሆነ ዳታ እንኳን ማቅረብ ባንችል ከጊዜ ወደ ጊዜ እየቀዘቀዘ ሄደበት፣ እሳቸውን ደግፈው ከእሳቸው ጎን ቆሞ የነበሩ በርካቶች ወደኋላ ገሸሽ ብለው እንደገና የእሳቸው ተቃዋሚ ሆኖ የቀረቡበት ሁኔታ አለ። ጠቅላይ ሚኒስትሩ በብዙ ነገር ስማቸው ይነሳል። ጥሩ መሪ ናቸው ብለው የሚሉ አሉ። አሻጋሪ ናቸው፣ ሙሴ ናቸው ብለው የሚደግፏቸው ሲደግፏቸው የቆዩም ሰዎች አሉ። የዛኑ ያህል ደግሞ ጠቅላይ ሚኒስትሩ የአመራርነት ብቃት ችግር አለባቸው ብለው ደግሞ በይፋ የሚናገሩ የሚከራከሩ ሀሳብ የሚያቀርቡ በርካታ ሰዎች አሉ። የዛሬው እንግዳይም እንግዲህ የጠቅላይ ሚኒስትሩን የአመራርነት ብቃት በይፋ ጥያቄ ከሚያነሱባቸው መካከል አንዱ ናቸው። አቶ ያያ አበበ ይባላሉ። አቶ ያያ አበበ የፎረም 65 አዘጋጅ ነበሩ። ፎረም 65 በተለይም ደግሞ በኢትዮጵያ ውስጥ ህዝባዊ እምቢተኝነት በነበረበት ወቅት ምናልባትም ከዛ በፊትም አንስቶ ይመስለኛል በርካታ የተለያዩ ምሁራዊ ሀሳቦች፣ ትንተናዎች ሲቀርቡበት የነበረ የበይነመረብ የውይይት መድረክ ነበረ። ያንን ፕሮግራም ሲያቀርቡ ነበር፣ ሲያዘጋጁ ነበር። ዛሬ ከአቶ ያያ አበበ ጋር ነው እንግዲህ በጠቅላይ ሚኒስትሩ የአመራርነት ስብዕና ዙሪያ ቆይታ የምናደርገው። አቶ ያዬ ወደ ምልከታ ስለመጣህ በጣም አመሰግናለሁ። አንተ እያልኩ ልቀጥል? ይቻላል። አመሰግናለሁ ናትናኤል፣ እኔም ለምልከታ ላይ ስለጋበዝከኝ አመሰግናለሁ። እንግዲህ ቀደም ሲል ለመግለጽ ሞክሬ ነበረ አጠቃላይ ሀሳባችንን ዛሬ የምንነጋገርበትን በዋናነትም ትኩረታችን አንድ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ከሚነሱ ጉዳዮች ለምሳሌ ጠቅላይ ሚኒስትሩ የኖቤል ተሸላሚ ናቸው። የሰላም የኖቤል ሽልማት ተሸላሚ ናቸው። በተለይ ከኤርትራ ጋር በነበረው ከ20 ዓመታት በላይ በነበረው የሰላም አልባም የጦርነት አልባም ሁኔታ ሀገሪቷን አውጥተው ሁለቱ ሀገራት መልሰው ወዳጅነት እንዲመሰርቱ በማድረጋቸው ምክንያት የኖቤል ተሸላሚ የሆኑበት ሁኔታ ነበረ። እንግዲህ አንዳንዶች የሚያነሱት ነገር አለ። እኚህ ሰው ምንም እንኳን የኖቤል ሽልማት ተሸላሚ ቢሆኑም በወቅቱ ከዛ በኋላ ግን ሀገር ውስጥ ደግሞ ሌላ ጦርነት የወለዱ ናቸው ብለው የሚያነሱ አሉ። የኦሮሚያውን ጦርነት፣ የትግራዩንም ጦርነት፣ አሁን አማራ ክልል ላይ እየሆነ ያለውን ጦርነት በማንሳት እርግጥ ጀምሮ የነበረው ከኤርትራ መንግስት ጋር የነበረው ወዳጅነትም አሁን ወደ ሌላ አቅጣጫ እየሄደ እንደሆነ ይታወቃል። እሱ ውስጥ ብዙ መግባት አያስፈልገንም። ከዛ በተጨማሪ በጣም ሪፎርሚስት ተደርገው ሲቆጠሩ ነበረ። የፖለቲካ ምህዳሩን ይከፍታሉ ተብለው በዛም ደግሞ በጣም ብዙዎች አድነቋቸው እንደነበረ ሁሉ አሁን ግን ሁሉንም ነገር
መልሶ የመዝጋቱ ነገር አለ። የመደመር እሳቢያቸው ወይም ደግሞ ፊሎሶፊያቸው ፓርቲያቸውንም የሚመሩበት ፊሎሶፊ ብዙዎችን አማሏል ብለን እንኳን ብንል መጀመሪያ ላይ እሳቸው ሲገልጹት፣ አሁን ግን በትክክልም የሚታየው ሀገሪቷ ውስጥ የፖለቲካ ምህዳሩ እያነሰ ሄዶ ፖለቲካ ፓርቲዎችም በስነ ስርዓቱ መጫወት እያቃታቸው እየወጡ እንደሆነ ያሳያልና መደመሩም እንደ መቀነስ እየተቆጠረ ያለበት ሁኔታ ነው የሚታየውና ምንድነው ጠቅላይ ሚኒስትሩ አመራርነት ስብዕናቸው የአመራርነት ስብዕናቸው በአንተ እይታ የቱ ጋር ነው የጎደለው? አመጣጣቸው ነው ወይንስ ሂደት ውስጥ የመጣ ነው? የቱ ጋር ነው የጠቅላይ ሚኒስትር አብይ አህመድ አመራርነት ሚና እየጎደለብህ የመጣው? አዎ አይ ቲንክ ጉዳዩ በርከት ያሉ ጉዳዮች ናቸው እነዚህ ነገሮች። እኔም እንዴት ነው የማስበው ሁለት ነገሮች አሉ። ለምሳሌ የ14 ዓመት ታዳጊ ወጣት ልጅ 14 ዓመት ታዳጊ ወጣት ወንድ ልጅ ወይንም የ15 ዓመት ታዳጊ ወጣት ሴት ልጅ ወላጅ መሆን ይችላል ወይም ትችላለች አይደል? ሴት ልጅ በዚያ እድሜዋ የወር አበባዋን አይታ ያለች፣ ስለዚህ መጸነስ ትችላለች፣ ወላጅ መሆን ትችላለች። ወንዱ ልጅም ማስረገዝ ይችላል። አባት መሆን ግን አይችልም አይደለም? አባት መሆን አይችልም። ሴቷም ልጅ ወላጅ ነች፣ ወላጅ መሆን ትችላለች፣ መጸነስ መውለድ ትችላለች። እናት የመሆን ግን አቅም የላትም። ምን ማለት ነው? አባት መሆንና እናት መሆን የሚያስፈልጉት ነገሮች አሉ። ለምሳሌ ራስን መቻል ይጠይቃል። በኢኮኖሚ ራስን መቻል ይጠይቃል። በስሜት፣ በአስተሳሰብ፣ በማህበረሰብ ውስጥ ተደማጭነት፣ ሞገስ ማግኘት፣ የህይወት ተሞክሮ አይደል? እንደዚህ ነገሮች ናቸው አንድን ሰው አባት የሚያደርጉት፣ አንዲትን ሴት እናት የሚያደርጓት። ወለደች ማለት ወይም አስወለደ ማለት ያ ሰው ያታዳጊ ወጣት አባት አይሆንም። አባት ሊባል አይችልም። ጊዜ ይወስዳል አባት ደግሞ። ልጅቷም ብትወልድ በልጅነቷ እናት ለመባል ጊዜ ይወስዳል። ወላጆቿ ናቸው የሚረዷት። እንግዲህ እንደዛ ሲሆን ወይም እንደዛ አይነት ልጅ እንደዚህ አይነት ነገር ሲከሰት ብዙ ጊዜ የልጅቷ ወላጆች ምናምን ወይም ይሄው ልጃችሁ እንዲህ ያደረገ ምናምን ተብሎ ተባብረው ምን ብሎ ያሳድጋሉ ማለት ነው። እና እኛ ሀገር ውስጥ የተከሰተው ነገር ምክር ቤቱ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ለመሆን የሚጠይቀው የምክር ቤቱ አባል መሆንና እድሜው ከ35 ዓመት በላይ መሆን ነው። ይሄ ነው ከዚህ በላይ የሚጠይቀው ነገር የለም። እና ከ547 ሰዎች ውስጥ አንዱ ሰው ነው ጠቅላይ ሚኒስትር መሆን የሚችለው ማለት ነው። አሁን ጥያቄው ከምክር ቤቱ ውስጥ ከ547 ሰዎች ውስጥ አንደኛው ሰው ጠቅላይ ሚኒስትር መሆኑ አይቀርም። ሌላ there is no other way ከሌላ ቦታ ሰው አያመጡም ማለት ነው። እና አቅም የሌለው ሰው ጠቅላይ ሚኒስትር የመሆን እድል አለው። አሁን አሜሪካ ውስጥ እንደሆነው ለማለት ነው። አሁን ዩናይትድ ስቴትስ ውስጥ ያለውን ፖለቲካ ትራምፕ ላይ ከፍተኛ የሆነ የብቃት ጥያቄ በጣም ይነሳል። የራሱ የፓርቲው ሰዎች ታስታውሳለህ 2016 በፊት በ2015 ውስጥ የፓርቲው መሪ የሆኑ ሰዎች ጭምር ትራምፕ የመምራት አቅም የለውም ብለው ሁሉም ይናገሩ ነበር። ሁሉም እነ ሚች መካነል ሁሉ ይናገሩ ነበር። እነ ሊንዚ የሚባለው ሊንዚ እነሱ ሁሉ ይናገሩ ነበር። ልብ በላ አሁን ተገልብጠው ሁሉም ያሉበት ነው ማለት ነው። ምን ለማለት ነው? አንድ ሰው መመረጡ አይቀርም። የሆነ ሰው ይመረጣል። አሁን አሜሪካኖቹ ትራምፕ ሲመረጥ የአሜሪካን መስራቾቹ የመስራች አባቶቹ እንደዚህ አይነት አደጋ ሊፈጠር እንደሚችል ስለገመቱ ስልጣንን ዘር አድርገውታል። አንድ ቦታ ላይ ብቻ አላከማቹትም። የበጀት ጉዳይ የሚወስነው የአሜሪካን ኮንግረስ ነው። በጀት ላይ ፕሬዚደንቱ አይወስንም። ህግን የመተርጎም ጉዳይ ሁልጊዜ በፍርድ ቤቱ ሂደት ውስጥ ያልፍና የከፍተኛ ፍርድ ቤት ውስጥ ነው የሚደርሰው። ስለዚህ ይሄ ምንድነው እየፈጠረበት ያለው? አሁን ትራምፕ ላይ የፈለገውን ማድረግ አይችልም። ይከና ፍርድ ቤቶች ምን እያሉት አይሆንም እያሉት ነው። በጀት አልለቅም ሲል መልቀቅ አለብህ፣ መከልከል አትችልም እያሉት ነው። እና እኛ ሀገር ውስጥ የተከሰተው ነገር ጠቅላይ ሚኒስትሩ በሚመለከት በአንድ በኩል ያነሳቸው ነገሮች አሉ። የምናነሳ ሰዎች አለን። ለምሳሌ
አብይ በጣም በከፍተኛ ደረጃ ስሜት ላይ ያተኮረ መሪ ናቸው። በጣም በከፍተኛ አሁን ቅድም መጀመሪያ ላይ በሹመቱ የሹመት ንግግሩ ላይ ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ የተራበው ፍቅር ነው ብሎ ነበር። ታስታውሳለህ? የኢትዮጵያ ሕዝብ የተራበው ፍቅር ነው። አሁን ያ ንግግር በፍጹም እውነት አይደለም። በፍጹም የኢትዮጵያ ሕዝብ በጭራሽ የፍቅር ረሃብ የለበትም። በቀን 3 ጊዜ ቡና የሚጠጣ ሕዝብ ነው። ጉርብትናው በጣም ጠንካራ የሆነ ሕዝብ ነው። እየተጠራራ በሀዘን ወቅት አብሮ 2-3 ቀን አብሮ የሚያስተዛዝን ክርስቲያኑ ሙስሊሙ አብሮ እና እንደዛ አይነቱ ነገር የጠቅላይ ሚኒስትሩን ዝንባሌ ነግረውናል አስቀድመው። እኔ አስታውሳለሁ ፎረም 65 ላይ አንድ 3 ሰዎች ጋብዘን ውይይት አድርገን ነበረ ጠቅላይ ሚኒስትሩን በሚመለከት በተለይ እዚህ ዲሲ ከመጡ በኋላ ጠቅላይ ሚኒስትሩ ሰዎችን እና ፍቅር የሚለውን ጉዳይ የኢትዮጵያ ሕዝብ እኮ የፍቅር ችግር የለበትም የሚል ሀሳብ ያነሳ ተክለ ሚካኤል ይመስለኛል። ተክለ ሚካኤል አበበ ካናዳ የሚኖረው እሱ እዛ ተሳትፎ ነበር እና ጠበቃው ማለት ነው። እና አንዳንድ የአቅም ማነሶችን የሚጠቁሙ ነገሮች ጠቅላይ ሚኒስትሩ ከንግግራቸው ሰምተናል መጀመሪያ ላይ ማለት ነው። እና ሌላው የህግ የበላይነትን በሚመለከት ለምሳሌ አንድ ጊዜ ዶክተር ዳኛቸው አሰፋ ይሄ የፖለቲካ ፍልስፍና አስተማሪው ማለት ነው እሳቸው በተገኙበት ሌሎችም 1-2 ሰዎች በተገኙበት በአዲስ ወግ ላይ ስለ ህግ የበላይነት ውይይት አድርገው ነበር 2010-11 አካባቢ ነው የማስታውሰው። እና እዛ ላይ ዶክተር ዳኛቸው ምን አሉ ማስታውሰው ቃል በቃል አይደለም። ህዝብ በሁለት ምክንያት ያምጻል። አንደኛ መንግስት መብቱን ሲነፍገው መብቱን ሲጥሰው ሲያሰቃየው ሲያንገላታው ያምጻል። ሁለተኛ መንግስት የህዝብን መብት ሳያስከብር ሲቀር ከሌቦች ሳይጠብቀው ሲቀር ከሙሰኞች ሳይጠብቀው ሲቀር ያምጻል አሉ። ጠቅላይ ሚኒስትር አብይ ስብሰባው ላይ መጥቶ ተቀላቀለና ቁጭ አለ። ታዳሚ ሆነ ማለት ነው። መሀል አካባቢ ላይ ነው የመጣው ይመስለኛል። እና ለአንድ 15 ደቂቃ ያክል ሐሳቡን ሰጠና ምን አለ እዛ ላይ ያስደነገጠኝ አይ ቲንክ መጀመሪያ ጊዜ የደነገጥኩት ስለ አብይ አቅም ህግ የበላይ እንዲሆን መንገድ እናጽዳ አለ። እና እንዴ ምንድነው ይሄ ነገር? በጣም ነው የደነገጥኩት። በጣም እኔ ብቻ አይደለሁም 1-3-4 የሚሆኑ ሰዎች ረጃጅም ጽሁፍ ጻፉ ፌስቡክ ላይ። አንድ ሰው የጻፈውን ጽሁፍ እንዲያውም በአስፈቅጄ እኛ ፔጅ ላይ ፌስቡክ ፔጃችን ላይ ፕሮሞት አረኩት። አንድ 3-4 ሺህ ጊዜ ላይክ የተደረገ ጽሁፍ ነው። እና የጠቅላይ ሚኒስትሩ ወይ አቅም ያንሳቸዋል ነው ያለው ጸሐፊው፣ ወይ የህግ ማስከበርን ጉዳይ አይረዱም የሚል ነገር ነው ያመጣው። እና የሆነ የአብይን ያስተሳሰብ ዝንባሌ የሚያሳዩ ነገሮችን አይተናል በተደጋጋሚ ማለት ነው። ሌላ ጊዜ ደግሞ አንድ ልጨምር፣ ከሰይፉ ፋንታሁን ጋር አብይ ያደረገው ቃለ ምልልስ ነበር ማስታውሰው። እና እዛ ላይ ምን አለ ጠቅላይ ሚኒስትር አብይ ማታ በቦሌ ስትመጣ አለ ማታ በቦሌ ስትመጣ እንግዲህ በአውሮፕላን አርፈህ ማለት ነው ከኤርፖርት ወጥተህ ስትመጣ ማታ ጨለማ ውስጥ የገባህ ነው የሚመስለው አለ። አሁን እንዴት ነው ይሄ ነገር አንድን ጠቅላይ ሚኒስትር የሚያሳስበው? የኔ ይሄ ጥያቄ እየጨመረ የመጣው እንደዛ አይነቱ ነገሮች ላይ ነው። ይሄ የኢትዮጵያ ሕዝብ ይሄ ነው ወይ ጥያቄው? ቀን እኮ አለለት። ቀን ከፈለገ ቀን ላይ ብርሃን አለለት እና ማታውን መብራት የማድረግ ነው ወይ? ይሄ ነው ወይ? እዚህስ ሪሊ የአዲስ አበባ ነዋሪ ጥያቄ ይሄ ነው ወይ? በየቀኑ መብራት የሚጠፋበት የሚጠፋበት ነው። እና ጠቅላይ ሚኒስትሩ ዝንባሌያቸው በኔ እይታ ከዛሬ ካለችው ኢትዮጵያ የኢትዮጵያ ሕዝብ ፍላጎት ጋር ሲተያይ አይመጣጠን። የህዝቡ ፍላጎት ምንድነው ብለህ ስታስብ በየጊዜው ኢትዮጵያ ሕዝብ ይናገራል፣ በሚዲያ ላይ ይናገራል። በጀርመን ሬዲዮ ላይ አስታውሳለሁ ስለ አንድ አርሶ አደር መንግስት አስገድዶ ስንዴያችሁን ሽጡ እያለን ነው። እኛን መጀመሪያ ላይ መንግስት ስንዴ 4,000 ብር ነው እንደዚህ ትሸጣላችሁ እንገዛችኋለሁ ብሎን ነበር። አሁን ግን ከዛ ዝቅ አድርጎ መሸጥ አለባችሁ ብሎናል እያሉ ልብ በል። አሁን ህብረተሰቡ የሚያሳስበው አርሶ አደሩ ፍላጎት አለው፣ አርብቶ አደሩ ፍላጎት አለው። አርብቶ አደሩ ለምሳሌ የዛሬ 3 ዓመት ደቡብ ኦሮሚያ ውስጥ ቦረና ዞን ድርቅ ነበረ እና ወደ 3 ሚሊዮን ከብቶች ናቸው የሞቱት። 3 ሚሊዮን አስበው፣ 3 ሚሊዮን ከብቶች ሞተዋል። አሁን ይሄም የሚሆነው ምን ጠቅላይ ሚኒስትር አብይ ምን እያደረጉ ነበር ያኔ? እንጦጦ ፓርክን ሲሰሩ፣ አንድነት ፓርክን ሲሰሩ፣ መስቀል አደባባይ
ይሄ ጩርጩራ የሚባለው ጎርጎራ ምናምን እያሉ እዛ ላይ ባተኮሩበት ጊዜ ነው ለማለት ነው። እና በአጠቃላይ የአብይ ዝንባሌያቸው ዛሬ ካለው ከኢትዮጵያ ሕዝብ ፍላጎት ቀደም እንዳልኩ ፖለቲካ ፈላጊዎች የሚፈልጉትን ነገር ለማድረግ የሚያደርጉት ሂደት ነው እና የአብይ ፍላጎትና የኢትዮጵያ ሕዝብ ፍላጎት አንድ አይደለም፣ በፍጹም አንድ አይደለም። እና እዚህ ላይ ነው ቀጥል ለምሳሌ እዚህ ላይ እገነዘባለሁ ጠቅላይ ሚኒስትሩ የሚያነሷቸው የኢኮኖሚ ሴክተሮች በተለያዩ ወቅቶችም የሚያነሷቸው በተለይም ትኩረት የሚሰጧቸው ሁሌም ኮንትሮቨርሲ ያላቸው ለምሳሌ ቀደም ሲል ብለሃል አንተም የቱሪዝም ነገር ላይ ፎከስ ያደርጋሉ። እርግጥ ቱሪዝም አንዱ ሴክተር ነው፣ አንዱ የኢኮኖሚ ሴክተር ነው። በቱሪዝም ላይ መሰረት ያደረጉ ከፍተኛ የሆነ ገቢ የሚያገኙ ሀገራት አሉ። ኢትዮጵያ የዛ ፖቴንሻል አላት። የተፈጥሮ መስህብ አላት፣ ሰው ሰራሽም ቅርሶች አላት በደንብ ሊጎበኙ የሚችሉ ቱሪስት ሊያመጡ የሚችሉ እና የገቢ ምንጭ ሊሆኑ የሚችሉ ምክንያቱም የቱሪዝም ዘርፉም አንዱ የኢኮኖሚ ሴክተር ነው ብዬ ስለማመን ማለት ነው። ለምሳሌ በዚህ በገበታ ለሀገር ገበታ ለምናምን በሚሉ እሳቸው ሲመሯቸው በነበሩት ፕሮጀክቶች የተፈጠሩት ወይም ደግሞ የሰሯቸው ምንድነው ሆቴሎች ወይም ደግሞ መዝናኛ ስፍራዎች ወይም ሪዞርቶች እነዛ የገቢ ምንጭ አይሆኑም ብዬ አላስብም። ለኢትዮጵያ አያስፈልጓትም ብዬ አላስብም። ምናልባት ፕራዮሪቲ ናቸው ወይ ሌላ ነገር ሊሆን ይችላል። እሱ ብቻ ግን አይደለም። ምናልባት የኮሪደሩን ጉዳይ ለብቻው እንመጣበታለን በኋላ ላይ። ከዛ ውጪ ግን ጠቅላይ ሚኒስትሩ የበጋ ስንዴ ላይ በከፍተኛ ሁኔታ የበጋ ስንዴ የሚለውን ነገር በጣም ትኩረት ሰጥተው ሲሄዱበት አይተናል። እርግጥ ኢህአዴግ በነበረ ጊዜ የተጀመረ የክላስተር ፋርሚንግ ተጀምሮ ነበር። እኔም በተለይ በወቅቱ የኢትዮጵያ ሬዲዮ ጋዜጠኛ ስለነበርኩም በደንብ አውቀዋለሁ። በየቦታውም እየሄድን እንዘግብ ስለነበረ ማለት ነው። ይሄ ክላስተር ፋርሚንግ ማለት የተወሰኑ ገበሬዎች አንድ አካባቢ ላይ የሚኖሩ ገበሬዎች በቁርጥራጭ መሬቶች ላይ የተለያየ ሰብል ከመዝራት ተመሳሳይ አይነት ሰብል በጋራ ሆነው እንዲያለሙ አካባቢውን እና በአንድ አይነት ሰብል ስፔሻላይዝ እንዲያደርጉ ያ እንደ ትልቅ የሆነ ምርት ለመሰብሰብም ይጠቅማል በሚል እንዲሁም ደግሞ ከመንግስትም የሚሰጡ ድጋፎች ካሉ ለነዛ ገበሬዎች በቀላሉ ድጋፍ መስጠት ይቻላል። ጤፍና ባቄላ ወይም ሽምብራ ቀጥሎ ደግሞ ሌላ አይነት እህል ለሚዘራ ገበሬ ድጋፍ ማድረግ በጣም አስቸጋሪ ነው በየእህል ዘሩ። ግን አንድ እህል ዘር ላይ ስፔሻላይዝ ካደረገ ግን የሚፈልገውን ነገር ለማድረግም ሞር ይቀላል በሚል ያ ሐሳቤ በፊትም ነበረ። እኚህ ጠቅላይ ሚኒስትር ግን ያንን በጣም አስፍተው ነው የሄዱበት። ይሄ ክላስተር ፋርሚንግ እና የበጋ ስንዴ በተለይም የመስኖ ልማትን ትኩረት አድርገውበታል እና አንዱ በዋናነት ኢትዮጵያ ውስጥ መዘመን ያለበት ነገር ቢኖር ግብርናው ነው። አብዛኛው ሕዝባችን እስካሁንም ድረስ በግብርና ስለሚተዳደርና ሀገሪቷም ከፍተኛ የሆነ በምግብ ራስን የመቻል ችግርም ስላለባት ጭምር ማለት ነው እና ጠቅላይ ሚኒስትሩ ሆቴል ላይ ወይም ደግሞ ሪዞርት ላይ ብቻ አተኮሩ ብለን ለመናገር እንችላለን ወይ? በዚህ በኛው ዘርፉ ግብርናውም ላይ ሲያተኩሩ አይተናል። ማይኒንግ ላይ ሲያተኩሩም አይተናል። እንዲያው ጠቅላይ ሚኒስትሩ ህዝብ ፊት ሲቀርቡ በሚናገሯቸው ነገሮች ብቻ ነው ጀጅ የምናደርጋቸው ወይስ መሬት ላይ ሪሊ የተሰሩት ነገሮች 100% ከህዝቡ ፍላጎት ውጪ የሆኑ ነገሮች ላይ ነው ትኩረት የሚያደርጉት ብለን 100% ለመናገር የሚያስችል ነው ወይ? ያ ግሩም ጥያቄ ነው። ይሄ ጥያቄ ስንዴ ላይ ያልከው እውነት ነው። በተለይ የቆላ ስንዴ የሚባለው በአፋር ውስጥ ብዙ ስራ ይሰራ ነበር ከድሮ ከአቶ መለስም ከነበሩ ጊዜ በአቶ ኃይለማርያም ጊዜ ይሄ ዘር የማራባት እና ቆላማ በሆኑ አካባቢዎች ምርታማ የሆነ ስንዴ የማርባቱ ጉዳይ ጥሩ የተሳኩ ጥሩ ስራዎች አሉ። አሁን
ምንድነው ጉዳዩ? ቅድም የዚህ ስለ የዚህ አሜሪካ ውስጥ እንደ ትራምፕ አይነት መሪ ሲመጣ መቆጣጠር የሚችል ሲስተም አለ ያልኩት ነገር አለ። ጠቅላይ ሚኒስትሩ ማንኛውም ሰው ከምክር ቤት ውስጥ አንድ ሰው ጠቅላይ ሚኒስትር ሆኖ ይሾማል። ኦኬ አሁን የምክር ቤቱ አባላት ጥያቄያቸውን ያቀርባሉ ሁልጊዜ። በተለይ ህዝብ ውስጥ ያለውን ነገር ያቀርባሉ ሁልጊዜ በትህትና ያቀርባሉ። ክቡር ጠቅላይ ሚኒስትር ለጥያቄያችን መልስና ማብራሪያ ለመስጠት ስለመጡ እናመሰግናለን ብለው አንዳንድ ማበረታታ የሚፈልጓቸውም ነገሮች ካሉ የኮሪደሩን ስራ ተዘዋውረን አይተናል እንደዚህ ብለው ግን ምን ይላሉ? ክቡር ጠቅላይ ሚኒስትር የኑሮ ውድነትን በኢትዮጵያ ህዝብ ላይ ከፍተኛ እንግልት እያስከተለ ነው። ይህን በሚመለከት መንግስት ምን እየሰራ እንደሆነ ማብራሪያ ይስጡን ይላሉ፣ ያነሳሉ የምክር ቤቱ አባላት። ልብ በል። አሁን እኔ ጥያቄ የሆነብኝ ጠቅላይ ሚኒስትሩ ምክር ቤቱ ያልሰጣቸውን አጀንዳ ላይ ሲጠመዱ፣ ይሄ አሁን ኮሪደር የሚለውን መዝናኛ ቦታዎችን ጉዳይ ላይ ሲያተኩሩ ምክር ቤቱ ለምንድን ነው ያልተቆጣጠራቸው? የኔ ስጋት ይሄ ነው። አሁን ቅድም ያልከው የስንዴ ጉዳይ አበረታች ነው፣ የሚያስደስት ነገር ነው። ግን ምንድነው ዝርዝሩ ላይ እኔ ስለዚህ ጉዳይ ላለፉት 5-6 ዓመታት ኢትዮጵያ ውስጥ ያለውን ግብርና ቢመለከት እንዲሁ ከግል ፍላጎት አንፃር ስመረምር ነበረ እና የኢትዮጵያ ግብርና ስንዴ ለምሳሌ በብዛት ከውጭ እናመጣ ነበረ ለብዙ ዓመታት እስከ 2-3 ዓመታት ድረስ ላይ ከውጭ እናመጣ ነበር እየገዙ ወደ በሚሊዮን ኩንታል የሚቆጠር እስከ $1 ቢሊዮን ድረስ ስንዴ ገዝቶ ያመጡ ነበር። አሁን ምንድነው የሆነው? ስንዴ በኮቪድ ጊዜ ጠፋ። ከስንዴ ጠፋ። ምክንያቱም አገሮች የስንዴ የሚሸጡ አገሮች አገራቸው ውስጥ ያለውን የህዝቡን ፍላጎት ለማሟላት ሲሉ የስንዴ ዋጋም እንዳይንርባቸው ሲሉ ስንዴ ሲወደድ ያኔ ስንዴ ማምረት አስፈላጊ ግዴታ ሆነ እና የኢትዮጵያ መንግስት የወሰደው እርምጃ በጣም ጥሩ ነው። ይሄ የሚያበረታታ ነው። ገብተዋል። የኢትዮጵያን አርሶ አደሮች በኩታ ገጠም በዚህ በክለስተር በኩታ ገጠም አደራጅተው ማዳበሪያ ከውጭ ገዝተው የውሃ መሳቢያ ገዝተው የበጋ ስንዴ ላይ እንዲያተኩሩ እንዲያመርቱ አደረጉ። አሁን ግን ይሄ ነገር ምንድነው? ዝርዝሩ ስትገባ ስንዴው የሚመረተው ከውጭ በመጣ ማዳበሪያ ነው። ኦኬ እና በዶላር በተገዛ ማዳበሪያ ነው። ያንን ስንዴ በከፍተኛ ወጪ አምርተን ሀገር ውስጥ የኢትዮጵያ ሸማች መግዛት ይችላል ወይ የሚለው ጉዳይ ይሄ ኢኮኖሚያዊ የሆነ ጉዳይ ነው። ይህን ጥያቄ ስትጠይቅ ስንዴው ውድ ነው። አሁንም ሀገር ውስጥም ቢመረት ውድ ነው። የሚመረትበት ወጪ ውድ ነው። ይሄ ለምንድን ነው የሚባለው? ማዳበሪያ አገር ውስጥ አናመርትም። በማዳበሪያ ከሞሮኮ ነው ኢትዮጵያ ማዳበሪያ የምትገዛው። ማዳበሪያው ከውጭ በውጭ ምንዛሬ ነው የሚመጣው። ስለዚህ የኛ ጥገኛ ነው የኛ ግብርና ለማለት ነው፣ ነፃ አይደለም። ስለዚህ የማዳበሪያ ዋጋ ሲጨምር የኢትዮጵያ ስንዴ ዋጋው ይጨምራል። ልብ በል፣ የዳቦ ዋጋ ይጨምራል ማለት ነው። አሁን ይህንን የምክር ቤቱ አባላት እያወቁ የሚያውቁ ሰዎች አሉ። ይሄንን ለምንድን ነው ጠቅላይ ሚኒስትሩን ሌሎች ፕሮጀክቶች ላይ ለምን ትጠመዳለህ? ይሄ እኛ አልጠየቅንህም። የኢትዮጵያ ሕዝብ ፍላጎት ይሄ አይደለም። የኢትዮጵያ ሕዝብ ፍላጎት በምግብ ራስን የመቻል ነው። የምግብ ውድነት አለ ከጥንት ጀምሮ። ሪቻርድ ፓንክረስት የታሪክ ተመራማሪው ስለ አክሱም ከተማ ምን ይላሉ? አክሱም 800 ወይም 900 ዓመተ ምህረት ላይ ነው የወደቀው አክሱም ከተማ የነበረው መንግስት እና የወደቀበት ዋና ምክንያት የሚሉት የዛሬ እንግዲህ 1100-1200 ዓመት አካባቢ ዋና ምክንያቱ ራሱን በምግብ መመገብ ስላልቻለ ነው። ምርታማነቱ ዝቅ አለ። አክሱም አካባቢ ያሉት አርሶ አደሮች ምርታማነታቸው ዝቅ አለ፣ ዋና ምክንያት የሚሉት እና ከዛ የተነሳ እንግዲህ እዛ የነበረው መንግስት እየተንፏቀቀ ወደ ሰሜን ወሎ ከዛም ከብዙ ጊዜ በኋላ ወደ ጎንደር ብሎ አሁን መጥቶ ይሄው የት ነው ያለው? አዲስ አበባ ላይ ነው ያለው። ይሄ ሁሉ ምንድነው? ምግብ ፍለጋ ነው። እና አገሪቱ ከጥንት ጀምሮ እስካሁን ድረስ የምግብ ጥያቄ አለባት። ለምንድነው? ለምሳሌ ኢትዮጵያ ቴሌቪዥን ላይ አይናችን የሚባለው ፕሮግራም ታውቀው ይሆናል። አይናችን የሚባል የኢንቨስቲጌቲቭ ስራ የሚሰራል እና 2010 ይሁን 2011 ላይ አስታውሳለሁ ምዕራብ ኦሮሚያ ውስጥ በአቶ መለስ ጊዜ የተጀመረ የማዳበሪያ ፋብሪካ አለ። ያዮ ማዳበሪያ የሚባል ኢሉባቡር ውስጥ ያ 9 ቢሊዮን ብር የወጣበት ነው። 9 ቢሊዮን ብር ወጥቶበት 43% ፕሮጀክቱ እዛ ላይ ደርሶ ተቋርጧል።
አሁን ያንን በሚመለከት እዛ ዝግጅት ላይ አንድ ባለሙያ አንድ መሐንዲስ ወስደው አሳዩት። መሐንዲሱን ይሄ ነገር መቀጠል ይችላል ወይ ብለው ሲጠይቁት መሐንዲሱ ምን አለ? አዎ ይችላል። የተጀመረው ነገር አንዳንዱ በዝገት ምክንያት ዝናብ ዘንቦበት የወደቀ የተሰበሩ ነገሮች አሉ፣ ግን ይህን ነገር ማስቀጠል ይችላል የሚል ሙያዊ ሀሳቡን ሰጥቷል። ልብ በል 9 ቢሊዮን ብር የወጣበት ፕሮጀክት ነው። አንዳንድ ውዝግቦች አሉ። ሜቴክ ነው የጀመረው ምናምን የሚል ምናልባት የህጋዊ የሆነም ጉዳይ አለ፣ ውዝግብ ነገሮች አሉ። ያንን ጠቅላይ ሚኒስትሩ ስራዬ ብለው ፈተው ኦኬ የኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረውን የዚህ የዳያስፖራ ሲኖዶስ የኢትዮጵያ ሲኖዶስ የሚባል ነገር ነበር፣ ታስታውሳለህ? ከ2010 በፊት አብይ እዚህ መጥተው በአንድ ጊዜ ነው ያን የፈቱት። ይዘዋቸው እዚህ የነበሩትን አቡን ወስደው ሀገር ውስጥ ወስደው ያ ነገር በአንድ የተፈታ ኦኬ ያን እና ጠቅላይ ሚኒስትሩን ለምንድን ነው የህዝብ ተወካዮች ምክር ቤት ያየው ማዳበሪያን እንዲጨርሱ ያላስደረጋቸው? ምክንያቱም ያ ማዳበሪያ ፋብሪካ ወደ 3.7 ሚሊዮን ኩንታል ዩሪያ ያመርታል ተብሎ ነው የተጀመረው። ልብ በል ይሄ 9 ቢሊዮን ማለት የዛሬ 15 ምናምን ዓመት አካባቢ ወደ ከ200 ሚሊዮን ዶላር በላይ ነው የወጣበት። እና የኔ ጥያቄ ምንድነው የሚቆጣጠራቸው የለም ጠቅላይ ሚኒስትሩን። ያነሳው ነገር ትክክል ነው። የዚህ የበጋ ስንዴ ጉዳይ በጣም አስደሳች ነገር ነው፣ ግን ዋጋው ውድ ነው። ዋጋው ለምን ውድ ሆነ? ከውጭ ማዳበሪያ አምጥተን በዚያ ነው፣ ያውም ተደጉሞ ነው። መንግስት ደጉሞ ለአርሶ አደሩ ይሸጣል። አርሶ አደሩ ያንን አውጥቶ ሲሸጥ አንዳንዱ አርሶ አደር እንዲያውም ምንድነው የሚያደርገው? ወደ ውጭ ነው በኮንትሮባንድ የሚልኩት። ምክንያቱም ከፍ ያለ ማትረፍ ይችላል። ስለዚህ የኔ ነጥብ ምንድነው ጠቅላይ ሚኒስትሩን መቆጣጠር ያለበት የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ለምን መቆጣጠር አይችልም የሚለው ጥያቄ ላይ ስንመጣ ነው የኔ የአብይ ጉዳይ አቅም ባይኖራቸውም ትኩረታቸው ሌላ ነገር ጉዳይ ላይ ቢሆንም፣ ምክንያቱም ማን ጠቅላይ ሚኒስትር ይሆናል የሚለውን ነገር ከዚህ ከምክር ቤት ውስጥ ካሉት ሰዎች ውጪ ምንም ማድረግ አትችልም። ገብተዋል? ማንኛውም ሰው ጠቅላይ ሚኒስትር ሊሆን ይችላል እዛ ውስጥ ያለ። ግን ህገ መንግስቱ ላይ ለጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ተጠሪነታቸው ለህዝብ ተወካዮች ምክር ቤት ነው የሚለው። የጠቅላይ ሚኒስትሩ አለቃ የህዝብ ተወካዮች ምክር ቤት ነው። ስለ ህዝብ ተወካዮች ምክር ቤት ደግሞ ምን ይላል? በኢትዮጵያ በፌደራል ኢትዮጵያ መንግስት ውስጥ ከፍተኛ ስልጣን ያለው የህዝብ ተወካዮች ምክር ቤት ነው። ልብ በል እንግዲህ ምክር ቤቱ ተጠሪነቱ ለኢትዮጵያ ህዝብ ነው ይላል። ስለዚህ የበላዩ የኢትዮጵያ ህዝብ ነው። የኢትዮጵያን ህዝብ የሚያገለግለው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤትን የሚያገለግለው አብይ ነው። አሁን በተግባርም የሆነው ተገላቢጦች ነው። አብይ የፈለጉትን ነገር ያስባሉ። ምንድነው የጫካ ፕሮጀክት አለ፣ ስማርት ሲቲ ያስፈልጋል። ስንት ብር ነው የሚያስወጣው? 300 ቢሊዮን ብር። እንዴ ከየት ነው የሚመጣው? ግድ የለም ገንዘቡን ከመንግስት አናወጣውም ይልሃል። የምክር ቤቱ አባላት እንደዚህ አይነት ነገር ሲሆን ለምንድን ነው ጠቅላይ ሚኒስትሩን ማስቆም የማይችሉት መቆጣጠር የማይችሉት የሚለው ጉዳይ ነው ጉዳዩ ለማለት ነው። የጠቅላይ ሚኒስትሩ አቅም ማነስ እኔ አለ ብዬ ነው የማስበው። የማያስፈልገንን ነገር ያስፈልገናል ይላሉ። አንዳንድ ደግሞ ጥሩ የተሳካ ስራም አለ እንዳልከው የስንዴው ጉዳይ የሚያስደስት ነገር ነው። ግን ውጤቱን ስታየው ዳቦ አሁንም ውድ ነው አይደለም? ህዝቡ አሁንም በኑሮ ውድነት ላይ የተንገላታ ነውና ለኔ ጉዳዩ ቁጥጥር የለም፣ ጠቅላይ ሚኒስትሩ የሚቆጣጠራቸው የለም። ያ ይመስለኛል ዋናው ጉዳይ ለማለት ነው። አይ ዶንት ኖ ጥያቄን መመለስ። አይ እኔም የምስማማበት ነገር የፕራዮሪቲ ጉዳዮች እርግጥ ጠቅላይ ሚኒስትሩ በሚያደርጓቸው ነገሮች የፕራዮሪቲ ጉዳዮች ሁሌም ጥያቄ ናቸው፣ ግራም ያጋባሉ። እውነት ነው። እርግጥ የያዩ ማዳበሪያ ፋብሪካ እሳቸው አይደሉም የጀመሩት፣ ቀደም ሲል የተጀመረው ነው። የያዩ ማዳበሪያ ፋብሪካ ብቻ አይደለም የጀመሩት። ሌሎችም አሉ እኮ እንደ መገጭ አይነት ግድቦችም አሉ እኮ ለበርካታ ዘመናት ተጀምረው በዛው የቀሩ እንዲያውም አሁን እየተሰሩ እንደሆነ ቢያንስ አትሊስት እንኳን እንደሚያልቅ ተስፋ የተሰጠባቸውም አይነት ነገሮች አሉ። እንግዲህ አላቅም፣ የማዳበሪያ ፋብሪካውን ብዙም ወሬውን አልሰማሁም። ከዛ በኋላ እንዲያው የህዝብ ተወካዮች ናቸው ጠቅላይ ሚኒስትሩን መጠየቅ የሚገባቸው ጥያቄዎችን ማንሳት የሚገባቸው የሚለውን ነገር እኔ የምጋራለሁ። ግን የኢትዮጵያ የህዝብ ተወካዮች ምክር ቤት ምንም እንኳን
ዋነኛው የስልጣን ባለቤት የስልጣን ምንጭ ቢሆንም እንኳን ጠቅላይ ሚኒስትሩንም የሚቆጣጠረው እሱ ቢሆንም ግን በኢትዮጵያ ታሪክ ውስጥ የኢትዮጵያ ሕዝብ ተወካዮች ምክር ቤት በተለይም ደግሞ ከዘመነ ኢህአዴግ ጀምሮ የአስፈጻሚው ተቀጥላ እንጂ ራሱን ችሎ አስፈጻሚውንም ጭምር የሚቆጣጠር ሲፈልግም ጠቅላይ ሚኒስትሩንም ማውረድ የሚችል ነው እና እዛ ደረጃ ድረስ መሄድ የሚችል አቅም ያለው ጥርስ ያለው ነው ብሎ ለመናገር ትንሽ ከበድ ይላል እና እሱን ነገር እኔ የምጋራሃለው ለማለት ፈልጌ ነው። እንዲያው ግን ወደ አንተ ጽሁፎች ልምጣ ያየ እሳታችንም እየሄደ ስለሆነ የጠቅላይ ሚኒስትሩን አቅም በይፋ ጥያቄ ታነሳበትና ከዛ በኋላ ግን አንድ የምትለው ነገር አለ በተደጋጋሚ በተለይም ደግሞ ለፓርቲውም ጭምር ነው የምትለው እና ፓርቲው ጠቅላይ ሚኒስትሩን አንስቶ ሌላ ሰው መተካት አለበት ትልና ከዛ በኋላ ደግሞ ፕሮፖዝም ታረጋለህ። ለምሳሌ ከንቲባ አዳነች አቤቤን ፕሮፖዝ ስታደርጋ ያለው ጽሁፎች ላይ እና ከጠቅላይ ሚኒስትር አብይ አህመድ የተሻለ ምን አየ አዳነች አቤቤ ላይ? ግሩም ጥያቄ ነው። ምንድነው ለኔ ይህ ጉዳይ ቀደም አሁን የነሳው የዚህ የምክር ቤቱ አቅመ ቢስነት ጉዳይ ነው። ስብራቱ እዛ ላይ ነው ያለው። እንዳልከው ህገ መንግስቱ ብዙ ስልጣን ይሰጠዋል ምክር ቤቱ ጠቅላይ ሚኒስትሩን የመቆጣጠር ስልጣን ያለው ጠቅላይ ሚኒስትሩ የምክር ቤቱ አገልጋይ ነው በህገ መንግስቱ መሰረት እና እንዲያውም የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩን የማባረር ሁሉ የማሰናበት ሁሉ ስልጣን አለው ህገ መንግስቱ ላይ። ይሄ አንቀጽ 55 ላይ ይሄ ነገር አለ። ጠቅላይ ሚኒስትሩን ስልጣን በሚመለከት በማናቸውም ጉዳይ ላይ ነው የሚለው አንድ ሶስተኛ ድምጽ ምክር ቤቱ ከሰጠ መወያየት ይችላል። ጠቅላይ ሚኒስትሩ ለምሳሌ የሀገሪቱን የኢትዮጵያን ህዝብ ፍላጎት ሳይሆን የራሳቸውን አጀንዳ ነው የሚፈጽሙት የሚለውን ጉዳይ የምክር ቤቱ አባላት አንስተው ቢወያዩበት ለመወያየት አንድ ሶስተኛ ድምጽ ካገኙ ይችላሉ። ይሄን አድርገው በህገ መንግስቱ ምንድነው የሚለው አስፈላጊውንም እርምጃ መውሰድ ይችላሉ ይላል። ኦኬ ይሄ እንግዲህ ህገ መንግስቱ ላይ ያለ ጉዳይ ነው። አሁን ያነሳው ጉዳይ የፓርቲው ነው ምክር ቤቱን የሚቆጣጠረው። እንግዲህ ከኃይል አንፃር ከጉልበት አንፃር የፓርቲው ናቸው። አሁን ጠቅላይ ሚኒስትሩ የተመረጡት በህዝብ ተወካዮች ምክር ቤት ሳይሆን ፓርቲው ነው መርጦ ያው የፓርቲው ሊቀመንበር ናቸው። ስለዚህ ፓርላመንቱ የፈጠረው አንድ አሰራር ነገር አለ። የፓርቲው ሊቀመንበር የሆነ ሰው አውቶማቲካሊ ጠቅላይ ሚኒስትር ይሆናል። ያው አጨብጭበው ጠቅላይ ሚኒስትር ነው የሚያደርጉት እና እኔ አብይ በዚሁ ከቀጠሉ እየተሻሻሉ ይመጣሉ የሚል ምንም ተስፋ የለኝም። ምንም እየተሻሻሉ ምክንያቱም የኖቤል ሽልማታቸው ፉርሽ ሆኗል። አሁን ትርጉም የለውም። ከኤርትራ ጋር በተደረገ ሰላም ተደርጓል። ይሄ ኖ ዋር ኖ ፒስ የሚለው ነገር ቀርተው ቦርደሩ ተከፍቶ የኤርትራውም ኢሳያስም ኢትዮጵያ መጥተው አብይም ኤርትራ ሄደው ምናምን ምንድነው ኤምባሲ ሁሉ ተከፍቶ ነበረ። የኢትዮጵያ ኤምባሲ ኤርትራ ተከፍቶ ነበር እና ያ ነገር አሁን ቆሟል። የኢትዮጵያ አየር መንገድ ራሱ መብረር ሁሉ ተከልክሏል በኤርትራ አየሮች ላይ ገብተዋል። እና የኖቤል ፕራይዙ የታዝ ነው ምንም አይነት ፋይዳ የለውም በአሁኑ ወቅት። በአጠቃላይ ጠቅላይ ሚኒስትር አብይ የነበራቸው በህዝቡ ዘንድ የነበራቸው ተሰሚነት የነበራቸው በዚህ ሀገር ፖለቲካል ካፒታል ይሉታል። ፖለቲካል ካፒታል ማለት ህዝብ እንዲሰማህ የሚያደርግ በህዝብ ዘንድ ተደማጭ እንድትሆን ያንተን አጀንዳ ህዝብ እንዲቀበለው እንዲፈጽመው የሚያስደርግህ የፖለቲካ ወረት ነው። ያ የጠቅላይ ሚኒስትሩ አልቋል። አሁን ምንድነው መሆን ያለበት ብዬ ሳስብ ጠቅላይ ሚኒስትር አብይን ይቀጥሉ ካልን አሁን ለምሳሌ የወደብ ጥያቄ አንስተዋል አብይ። አሁን አስበው እንግዲህ ዛሬ ማለት ነው ዛሬ ኢትዮጵያ ባለችበት ሁኔታ አማራ ክልልና ኦሮሚያ አለመረጋጋት አለ፣ ታጣቂዎች አሉ። ትግራይ ውስጥ ሁኔታው ሁልጊዜ የሚዋዥቅ ሁኔታ ነው ያለው። በዚህ ሁኔታ ውስጥ ሆነው ወደብ ያስፈልገናል ሲሉ እኔ ኢትዮጵያ ወደብ ያስፈልጋታል እዚህ ላይ ምን ጥርጣሬ የለኝም። ዳር ድንበራችን ቀይ ባህር ነው ቢለው ያማምንበት ነገር ነው። ግን ታይሚንጉ ነው የሚያሳስበኝ። የአብይ አስተሳሰባቸው በስሜታዊ ናቸው። አሁን ወደብ ያስፈልገናል ሲሉ ለግብጾች ኢትዮጵያ ጋር ያላቸው የጥቅም
ቅራኔ ያላቸው ኢትዮጵያ እንድትዳብር ኢትዮጵያ አቅም እንዲኖራት አይፈልጉም። ምክንያቱም አቅም ካለን አባይን በሰፊው እንጠቀማለን፣ ቀይ ባህር ላይ ሚናችን ይሰፋል። አሁን ኢትዮጵያ ውስጥ ሁለት ታጣቂ ቡድኖች ባሉበት ወቅት ለምንድን ነው ይህን ነገር ያነሱት? ምክንያቱም ግብጾች ያለምንም ጥርጣሬ እነዚህን ታጣቂዎች ለመርዳት እየሞከሩ እንደሆነ ጥርጣሬ የለም፣ ያረጉታል። ገብተዋል። እንደዛ ነው የሚያደርጉት እነዚህ ሰዎች። በቅርብ ጊዜ አንድ ሱዳናዊ ሰላይ ለነ ኢህአዴግ ለነ ሻዕቢያ ያደረግ የነበረውን ነገር ሰብተው ይሆናል። አይ ዶንት ኖ ሰምተህ ከሆነ አንድ የወጣ ቃለ ምልልስ ነበር እና የሱዳን መንግስት ለነ ኢህአዴግ ለነ ሻዕቢያ ታንኮቻቸውን ጭምር ይሰጡ እንደነበረ አንድ የሱዳን ሰላይ የነበረ ሰው አሁን በቅርብ ጊዜ ነው አሜሪካ ውስጥ ያረፈው። ከማረፉ በፊት ተናዞ ነው የሞተው። እና ምን ልልህ ነው እነዚህ ሰዎች ኢትዮጵያን ለማበጣበጥ ስራዬ ብለው ያውም አሁን አባይን ገድበን ግድቡ እያለቀ ያለበት ሁኔታ ነው። እና ጠቅላይ ሚኒስትሩ የሚወስዷቸው ውሳኔዎች ኢትዮጵያን ይበልጥ የሚያናጉ ያልሰከነ ነገር ነው። አቶ መለስ የማስታውሰው ግልገል ግቤ 1 ግልገል ግቤ 2 ግልገል ግቤ 3 ብለው ሌሎች ከዛ ቀስ በቀስ ነው ህዳሴ ላይ የመጡት ነው አቅምህን እየገነባህ ማለት ነው። አሁን አብይ እንደዚህ አይነት ነገር ሲያደርጉ ይሄ ነገር አገሪቱን የሚያረጋጋ አመራር ይሰጣሉ ብዬ አላምንም። ወይዘሮ አዳነችን የጠቀስኩት እንዲሁ የምናውቃቸው ከፓርቲ ውስጥ በአደባባይ የምናውቀው ወይዘሮ አዳነችን የምናያቸው በየቀኑ ሶሻል ሚዲያ ላይ የምናያቸው አዲስ አበባ ውስጥ በከንቲባነት የሚሰጡትን አመራር የምናየው ወይዘሮ አዳነችን። ወይዘሮ አዳነች የህግ ባለሙያ ናቸው። የአዳማ ከንቲባ ነበሩ። በኦሮሚያ የፍትህ ቢሮ ኃላፊ ነበሩ። በፌደራል መንግስቱ የፍትህ ሚኒስትር ነበሩ እና ደግሞ ለጥቂት አሁን ለአመታት የአዲስ አበባ ከንቲባ ሆነው እያየናቸው ነው። አዳነች የሚታሙበት ነገር የሚደንቀው አዳነች አትበላ አታስበላ ነው የሚባሉት። ልብ በል። አሁን እንዲህ አይነት ሰው ነው ለሀገሪቱ ይጠቅማል ብዬ ነው የማስበው። ዲዩ አንደርስታንድ ሚ? እንዲህ አይነት ሰው ከካራክተር አንጻር ለአንድ ሀገር የዚህ የአሜሪካኖች 25 የሚሆኑት የአሜሪካን ፕሬዚደንቶች ከ46 ወይም ከ47 ውስጥ 25 የሚሆኑት የህግ ባለሙያዎች ናቸው። ኦባማ የኮንስቲትዩሽን ሎየር ነበር። ክሊንተንም የህግ ባለሙያ ነበር እና ብዙዎቹ እና ህግ የሚያውቁ ሰዎች ህግና ስርዓትን ከማስከበር አንጻር መንግስት እንዴት ይተዳደራል የሚለውን ነገር አስተሳሰባቸው ለዛ ምቹ ነው ብዬ አስባለሁ። እና ከንቲባ አዳነች ከአብይ የተሻለ ስራ መስራት እንደምትችል ምንም ጥርጣሬ የለም። የተሻለ ሌላ ሰውን ማዘጋጀት አለ። ምናልባት ግን በሁለት ነገሮችን ብቻ በከንቲባ አዳነች ዙሪያ አንድ እንግዲህ የአዲስ አበባ ከተማ ከንቲባ ናቸው። እርግጥ ለከተማው ምክር ቤት ነው ተጠሪነታቸው። ግን ጠቅላይ ሚኒስትሩ ደግሞ መሪ ናቸው፣ የፓርቲያቸው መሪ ናቸው። ስለዚህ የጠቅላይ ሚኒስትሩን ፖሊሲዎች ናቸው በዛ ማነሰም የሚያስፈጽሙት ወይዘሮ አዳነች እንደ ከንቲባነታቸው። ገቢዎች ላይ በነበሩበት ወቅት ወይም ደግሞ አተርኒ ጀነራልም ሆነው በሰሩበት ወቅት ደግሞ በቀጥታ አንደኛ ጠቅላይ ሚኒስትሩን ነው ሰርቭ ሲያደርጉ የነበሩት። የተሾሙትን በጠቅላይ ሚኒስትሩ ነው። የጠቅላይ ሚኒስትሩ ቆጥረው የሚሰጧቸውን ስራዎችም ነው ሲፈጽሙ የነበሩት። ስለዚህ የወይዘሮ አዳነች ጥንካሬ አንተ ያነሳቸው ነገሮች እንዲሁም ደግሞ የእሳቸው የስራ አመራር ብቃት በቀጥታ እኮ የተቀዳው ስራው በራሱ ኃላፊነቱ ራሱ የተቀዳው ከጠቅላይ ሚኒስትሩ ስለሆነ ምንድነው የሚለያቸው የጠቅላይ ሚኒስትሩን ስራ እየሰሩ የሚለውን ነገር ማንሳት እወዳለሁ። አንዱ ነገር እሱ ነው። ከኤርትራ ከወደብ ጋር አያይዘ ያነሳው ነገር ላይ ደግሞ ጠቅላይ ሚኒስትሩ ደጋግሞ ያነሷቸው ነገሮች የወደብን ጉዳይ ሲያነሱ ሁሌም የሚሉት በሰላማዊ መንገድ የሚለውን ነገር ያስቀምጣሉ። እርግጥ ሰላማዊ መንገድ ብቻ ነው ወይ የሚደረጉት ሌሎች ነገሮች አሉ ወይ የሚለውን ነገር ልናወራ እንችል ይሆናል። ግን ከአንደበታቸው የምንሰማው እሱ ነውና ለምንስ ነው ስጋት ውስጥ የሚከተው እሱ እንደዛ ማሰባቸው ወደብ መጠየቃቸው የሚለውን ነገር ብታዩ ደስ ይለኛል። የወደቡ ጉዳይ እኔ ኢትዮጵያ በኃይልም ወደብ ቢኖራት ችግር የለኝም። በኃይል በጉልበትም ፍትሃዊ ነው ብዬ አምናለሁ። ግን የኔ ታይሚንጉ ላይ ነው ጉዳይ ገብቷል።
አገር ውስጥ ያለው ሁኔታ ሳይረጋጋ ምክንያቱም ክፍተት አለ ቮልነራቢሊቲ አለ የውጭ ኃይሎች እነ ግብጽ ኢትዮጵያን ይበልጥ ለማተራመስ ይበልጥ ለማናጋት ብዙ የተመቻቸ ሁኔታ አለላቸው የግብጾችን ኢንተረስት ለማገልገል ፈቃደኛ የሆኑ ታጣቂዎች በአገሪቱ ውስጥ አሉ ግብጾች የጦር መሳሪያ ቢሰጧቸው ገንዘብ ቢሰጧቸው የዲፕሎማሲ ድጋፍ ቢሰጧቸው የፕሮፓጋንዳ ድጋፍ ቢሰጧቸው ለመቀበል ፈቃደኛ የሆኑ ታጣቂዎች በአገሪቱ ውስጥ ባሉበት ወቅት ኦኬ ይሄ ነው ለኔ ታይሚንጉ ጋር ነው እንጂ በሰላማዊ መንገድ ይባል በሶማሌላንድም ይሁን አሰብም ይሁን በሆነ መንገድ ኢትዮጵያ በየአመቱ በብዙ ቢሊዮን ዶላር ነው የምታወጣው ለወደብ ይሄ በፍጹም ተቀባይነት የለውም የባህር በር ያጣንበት መንገድ አስተዋይ ባልሆነ እና አቶ መለስ በ34 ነው 35 አመታቸው ነው ኢትዮጵያ የባህር በር ያስፈልጋትን ብለው ለአሜሪካን መንግስት አትን ኮለን የሚባሉ ሰው ናቸው ኮሆን የሚባሉ ሰው እሳቸው የአሜሪካኑ አደራዳሪ ወደብ ያስፈልጋቸዋል እያሉ ልብ በል የአሜሪካው አደራዳሪ ወደብ ያስፈልጋቸዋል ሰው አቶ መለስ በፍጹም አያስፈልገን እና እንዲህ አይነት አርቆ የማያስብ አመራር ነው አቶ መለስ ያኔ የወሰዱ ውሳኔ በጣም ትልቅ ስህተት ነው ብዬ ነው ማስበው እና ያ አገራችንን ለብዙ ሀብት ብክነት ለገብቷል ለኢኮኖሚ ጥገኝነት ለኢንሴኩሪቲም ጭምር አሁን ጅቡቲ ጋር ብንጣላ እንዲሁ የሆነ ችግር እኮ ይፈጠር ነዳጅ አናገኝም ማለት ነው የነዳጅ አቅርቦታችን ላይ ችግር ይፈጥራል ያስተጓጉልናል ማዳበሪያ የሚገባው በጅቡቲ በኩል ነው እና ለብዙ ነገር ጥገኛ ሆነናል ስለዚህ ከዚህ አንፃር ወደብ ያስፈልጋል ታይሚንጉ ግን አስተውሎት የጎደለው ታይሚንግ ነው አገር ውስጥ ያለውን ነገር ካረጋጋ በኋላ አገር ውስጥ ሰላምና መረጋጋትን ካሰፈንክ በኋላ ወደብ ያስፈልገናል ቢባል ቢያንስ ህዳሴ ግድብ ካለቀ በኋላ ኃይል ማመንጨት ጀምሮ ገንዘብም ከውጭ የኤሌክትሪክ ኃይልም ለጎረቤት ሀገሮች እየሸጥን ገንዘብም ማግኘት ከጀመርን በኋላ ትንሽ ወደ ወደብ ጉዳይ ብትሄድ ያስኬዳል ብዬ ነው ታይሚንጉ ላይ ነው የኔ ችግር ለማለት ነው እንጂ የባህር በር ያስፈልገናል በሰላማዊም በኃይልም በጉልበትም የሚለው ጋር እኔ ችግር የለኝም ከንቲባ አዳነችን በሚመለከት ከንቲባ አዳነች አብዛኛው የህዝብ አገልግሎት ላይ ያላቸው ተሞክሮ በአብይ ስራ አይደለም አብይ ጋር ያላቸው የፍትህ ሚኒስተር ከሆኑ አቲክ ለአንድ አመት ነው እንደዚህ ነው ፍትህ ሚኒስተር ሆኖ ያገለገሉት ከዛ ከንቲባ ሆነው ነው እና በእርግጥ ነው የአዲስ አበባ መስተዳደር ተጠሪነቱ ለጠቅላይ ሚኒስትሩ ነው የሚለው ግን እኔ ጠቅላይ ሚኒስትሩንና አዳነችን ሳወዳድር በጣም የተለያዩ ሰዎች ናቸው ስብዕናቸው የተለያዩ ናቸው አስተሳሰባቸው የተለያዩ ናቸው የትምህርት ባክግራውንዳቸው የተለያየ ነው ህብረተሰቡም ውስጥ እጠይቃለሁ ስለ ወይዘሮ አዳነች ስጠይቅ ሰው ቶሎ አንስቶ የሚነግሩኝ ነገር ምንድነው አዳነች የምትታማው አትበላም አታስበላም ታማኝ ሰው ነች ፕሪንሲፕል የሆነች ሰው ነች የሚል ነገር ነው እንደዚህ አይነት ሰው ያለምንም ጥርጣሬ ከአብይ እጥፍ ድርብ የተሻለ ነው አብይ አሁን በቅርብ ጊዜ በኢትዮጵያ መከላከያ ላይ ክህደት የፈጸመ ቡድን ሲያገለግል የነበረውን ጌታቸው ረዳን አማካሪ አድርጎ ሾሞታል ልብ ብለ ማይንድ ምን አይነት አስተሳሰብ ነው ምንድነው ወደሱ ልመጣ ነበር እና የአብይ ጀጅመንቱ በጣም ደካማ ነው የጠቅላይ ሚኒስትራችን አዝናለሁ እንደዚህ ስል ለጠቅላይ ሚኒስትሩ እኔ የግል ችግር የለኝም ገባ ግን የ120 የ130 ሚሊዮን ህዝብ ጉዳይ ስለሆነ ጠቅላይ ሚኒስትር አብይ ጀጅመንቱ ላይ በጣም ኢራቲክ ነው ኢንኮንሲስተንት ነው ህግና ስርዓትን ሳታስከብር ደግሞ ልጆች ያያሉ እኮ አሁን የሚሆነውን ነገር አስበው ህፃናት አሉ ኢትዮጵያ ውስጥ ታዳጊ ህፃናት አሉ ታዳጊ ወጣቶች አሉ አንድ ሰው ሽፍታ የነበረ በኢትዮጵያ መከላከያ ሰራዊት ላይ ክህደት የፈጸመ ቡድንን ቃል አቀባይ የነበረን ሰው ወስደህ የጠቅላይ ሚኒስትሩ አማካሪ ስታረግ ልጆች ለካ መሸፈት አያስቀጣም በመንግስት ላይ ማመጽ አያስቀጣም እንዲያውም ያሸልማል ሌላው ኦሮሚያ ውስጥ ጃልሰኝ የሚባለው ግለሰብ የዛሬ 2-3 ወር አካባቢ በሰላም ብናም ብለው ከኦሮሚያ መንግስት ጋር አሁን ጃልሰኝን የኦሮሚያ ክልላዊ መንግስት የጸጥታ ቢሮ ምናምን ምክትል አማካሪ ብለው ሾመውታል ልብ በል እንዲህ አይነቱ ነገር ስታይ ይሄ እብደት ነው የለየለት እብደት ነውና ከየት ነው እነዚህ ሰዎች ይሄንን ምሳሌ ያገኙት የሚለው ከአብይ ነው የሚያገኙት አብይ የሚያደርገው ነገር እያዩ ጠቅላይ ሚኒስትሩ የሚወስዳቸው ውሳኔዎች ስታይ መሰረታዊ የሆነ ይሄ አርስቶትል የሚባለው የግሪክ ፈላስፋ ምን ይላል ስለ ፖለቲካዊ ኮሚኒኬሽን ሲያወራ 3 ነገር አለ ይላል አንተ በጆርናሊዝም ውስጥ ስለነበርክ ምናልባት የነገር ታውቅ ይሆናል አንደኛ ሎጎስ ይባላል ሎጎስ የሚባለው ምክንያታዊነት ነው ይሄ በአመክንዮ ማሰብ ሁለተኛ ስሜት አለ ይላል ስሜታዊነት ሶስተኛው ካራክተር ይላል ኢቶስ ይባላል ኢቶስ ማለት የሰው ይዘቱ
አንድ ሰው ቃሉን ያከብራል ወይ? ፍትሃዊ ነው ወይ? ለእውነት ተገዢ ነው ወይ? እንደዚህ ነገሮች አብይ ላይ የምናገኘው ኢሞሽን የሆነውን ይሄ ፔቶስ የሚባለውን ብቻ ነው በብዛት ያለው። ሪዝን የሚለው ላይ በጣም ደካማ ነው አብይ። በጣም የሎጂካል የሆነ ውሳኔ ይወስናል የሚለው በጣም ኢሞሽናል ነው። የሚወስናቸው ውሳኔዎች በጣም ኢራቲክ ናቸው። እና ቅድም መጀመሪያ ላይ የኢትዮጵያ ሕዝብ የተራበው ፍቅር ነው ምናምን የሚለው ነገሩ ኢሞሽናል የሆነው የአብይ ዝንባሌ በጣም ከፍተኛ ነው። አገሪቱ የሚያስፈልጋት የሰከነ ሰው ነው። በጣም የሰከነ ሪዝን ይሄ የማሰብ ነገሮችን የማመዛዘን ሎጂካል የሆነ አመክንያዊ የሆነ በማስረጃ የማሰብ አቅሙ የዳበረ ስሜትም ርህራሄ ያለው ስሜትም ያስፈልጋል። ሰው ዝም ብሎ ደረቅ መሆን የለበትም። እንዲሁም ደግሞ ስሙ መልካም ስም ያለው አሁን ወይዘሮ አዳነችን ማነሳት በጣም ጥሩ ስም ነው ያላት። አንድ ሰው በኢትዮጵያ ውስጥ አይበላም አያስበላም ከተባለ ይሄ ወርቅ የሆነ ሰው ነው። ምክንያቱም ኢትዮጵያ ውስጥ አንድ ጊዜ አቶ መለስ ምክር ቤት ውስጥ የመንግስት ሌባ የግል ሌባ ብለው ሲጮሁ አስታውሳለሁ። ገብቷል ምን ያህል ሌብነት ሙስና በአገሪቱ ውስጥ በጣም የሰፈነ ነው። አሁንም ያለው መንግስት ሙስና ብሔራዊ አደጋ እየሆነ ነው የሚል ነገር ሲናገሩ ሰማለሁ። እና ካራክተር የሚባለው ነገር ላይ እኔ ጠቅላይ ሚኒስትር አብይን ለስሜት የሚሰጡት ቦታ በጣም ከፍተኛ ነው። ነገር ግን አንድ ጊዜ ምክር ቤት ውስጥ ይህኛውን ፕሮጀክት ከየት አምጥተው ነው ገንዘቡን የሰሩት ብለው ሲጠየቁ ታስታውሳለህ ያሉትን እናንተ ስላልሰጣችሁኝ ልጠይቁኝ አትችሉም አይነት ነገር ነው የመለሱት። አዎ ኢማጂን ዲስ ህገ መንግስታዊ ስርዓቱን የማያከብር ሰው ናቸው አብይ። አሁን አብይ እንደዛ እያሉ ሌላውን ሰው እንዴት አትስረቅ ትለዋለህ? ሌላውን ሰው መንገድ እንዴት አትዝጋ? እገታን በሚመለከት እንዴት አድርገህ ነው መንግስት በዚያ ደረጃ ላይ ያለ ግለሰብ እንዲህ ያለ ህግና ስርዓትን የሚጥስ ነገር ሲናገር እንዴት አድርገህ ነው? እና ለእኔ በቀጣይነት የሚያሳስበኝ በሚቀጥለው ምርጫ አብይ ደግሞ ከተመረጠ አብይ ደግሞ ጠቅላይ ሚኒስትር አድርገው ካስቀጠሉት አገሪቱ በተለይ ይሄ ዓለም አቀፋዊ የሆነው ነገር እንደምታውቀው የአሜሪካ መንግስት ሚና በጣም እየተናጋ ነው፣ በጣም እየተናወጠ ነው ከትራምፕ የተነሳ እና የዓለም ኢኮኖሚ ወደ ሪሰሽን ውስጥ ሊገባ ይችላል የሚል ስጋት ከፍተኛ ስጋት አለ። ሪሰሽን ውስጥ ከገባ የዓለም ኢኮኖሚ በሚቀጥለው ዓመት ኢትዮጵያ ውስጥ ምርጫ ይኖራል። እንደ ኢትዮጵያ አይነት ሀገሮች ወደ ኢትዮጵያ የሚገባው የፎረን ዳይሬክት ኢንቨስትመንት ይቀንሳል። አደጋው ልብ ልልህ ነው። አደጋ በጣም ያደገኛ ነገር ነው። የፎረን ዳይሬክት ኢንቨስትመንት ሲቀንስ የኢትዮጵያም ደግሞ ኢትዮጵያ ወደ ውጭ የምትሸጣቸው እንደነ ቡና አይነት ነገሮችም ደግሞ ገዢው ቀነስ ይላል። ሰዎች ብዙ ጊዜ ኢኮኖሚ ሲቀዘቅዝ ሪሰሽን ሲከሰት እንደ አሜሪካ ባሉ ሀገሮች ውስጥ የምንኖር ሰዎች ለቡና፣ ለፊልም፣ ለተለያዩ ነገሮች የምናወጣቸው ወጪዎች እንቀንሳለን። ምክንያቱም ስራ ላጣ እችላለሁ፣ ኑሮ ሊወደድ ይችላል የሚለው ስጋት ስላለ እና እንደ ኢትዮጵያ ባሉ ሀገሮች ላይ ያ ነገር ከፍተኛ የሆነ ጫና ነው የሚያደርሰው፣ በጣም ከፍተኛ እና ይሄን ሁሉ ነገር ሳስብ አብይ በዚህ ከቀጠሉ በእኔ እይታ ለሀገራችን እጅግ በጣም ከቀውስ ወደ ቀውስ ነው የሚያድገው። የዓለም የኃይል ሚዛን ደግሞ እጅግ በጣም እየተዛባ ነው። የብሪክስ የሚባለውም ነገር እነሱም እየሞከሩ ነው ዶላርን ለመተካት። አሜሪካኖቹም ደግሞ አትተኩም ምናምን የሚል ነገር አለ። በዚህ ውስጥ እንደኛ አይነት አቅማቸውን ያልቻሉ ሀገሮች ከፍተኛ የሆነ አጣብቂኝ ውስጥ ነው የምንገባው እና የተረጋጋ የሰከነ አመራር አገሪቱ ያስፈልጋታል። ስሜት ላይ ብቻ ሳይሆን አመክንያዊ የሆነ ካራክተር ያለው የሚታወቅ ሰው፣ ከዚህ በፊት ምን አድርጓል የምትለው ሰው እና ከዚህ የተነሳ ፓርቲው እንዳልከው ወይዘሮ አዳነች የአዲስ አበባ ምክር ቤት ተመራጭ ነች እና የህዝብ ተወካዮች ምክር ቤት አይደለችም። ግን እሷን ለህዝብ ተወካዮች ምክር ቤት እንድትሮጥ አድርጎ ለፓርቲው የህዝብ ተወካዮች ምክር ቤት ተወዳዳሪ አድርጎ ከተመረጠች እንደሷ አይነትን ሰው ለጠቅላይ ሚኒስትር ቢያቀርቡ እኔ ከዛ የተሻለ አማራጭ አለ ብዬ አብይ ከቀጠለ በእኔ እይታ አገሪቱ በጣም ውስብስብ ወደሆነ ነገር ውስጥ እንደምትገባ ነው የሚሰማኝ ለማለት ነው። ጥሩ። ቀደም ሲል አንተም አንስተው ነበረ ከአቶ ጌታቸው ረዳ ሹመት ጋር አያይዘ እሱንም በሰፊው በፌስቡክ ፔጅ ላይ ጽፈበት እንደነበረ አስታውሳለሁ እና ጥያቄም ያደረግከው በተለይም የአቶ ጌታቸው ረዳን ብቻ ሳይሆን ለምሳሌ ጠቅላይ ሚኒስትሩ ተቃዋሚ ፓርቲዎች ምንም እንኳን በተለይ ከምርጫው በኋላ ባያሸንፉና ወንበር ባይዙም መንግስት ውስጥ ገብተው ግን በጋራ መስራት አለብን የሚለውን ነገር አምጥተው ከኢዜማ ፕሮፌሰር ብርሃኑ ነጋን፣ ከአብን ዶክተር በለጠ ሞላን
እንዲሁም ደግሞ ከኦነግ ኦሮሞ ነጻነት ግንባር አቶ ቀጀላን በፌዴራል ደረጃ እኔ የማስታውሰው እነዚህ ሶስቱን ነው። ሌሎችም በአዲስ አበባ የኦብነግም ሰው ገንዘብ ሚኒስትር ነው። የኦብነግም ተወካይ ነው። ልክ ነው። ይቅርታ ቀጥል። እና በአዲስ አበባ ደረጃም እንደዚሁ እነ አቶ ግርማ ሴፉ አይነት ሰዎች ወደ መንግስት አመራርነት የሄዱበት በክልሎችም ተመሳሳይ ሁኔታዎች የሆኑበት ሁኔታ አለ እና እንግዲህ እነዚህን ነገሮችም ስትቃወም ነው ያየሁት። በተለይ በፕሮፌሰር ብርሃኑ ላይ የሰላ ትችት የጻፍክበት ሁኔታ አለ። እንዲያው ውጪ ሳይሆን በተለይ ጫካ ገብቶ ሲዋጋ የነበረ ሰው የኤርትራ እና የትምህርት ሚኒስተር በመሆኑ ተማሪዎች ምን ይማራሉ የሚለውን አይነት ነገር እንድምታ ያለው አንተ በደንብ ልታብራራው ትችላለህ እሱንና የአቶ ጌታቸውንም ስታነሳ እንደዚሁ ለትውልድ ሌላ ትርጓሜ ይሰጣል የጃልሰኝንም ጨምሮ ማለት ነውና እስኪ ሁለት ቦታ ነው ይሄን ነገር ያልከው ነገር ሎጂካል ይመስላል በአንድ ሳይድ፣ በሌላ ሳይድ ግን በተለይም እናንተ ገና ፎረም 65ን ጀምራችሁ ስትወያዩ የነበረው ሐሳቦችንም ስታንሸራሽሩ የነበረው አገሪቷ ውስጥ ከፍተኛ የሆነ ቁርሾ አለ፣ ቁርሾዎች አሉ፣ በተለያዩ ጊዜያት የተፈጠሩ መነጣጠሎች አሉ፣ በፓርቲዎችም መካከል በግለሰቦችም መካከል እንደ ሀገርም እና ብሔራዊ ምክክር ብሔራዊ ውይይት ያስፈልጋል የሚለውን ነገር በስፋት ስታነሱት የነበረው ነገር ነው። እርግጥ ይሄ በብሔራዊ ውይይት ወይም ድርድር የመጣ ነገር አይደለም፣ ግን በፓርቲዎች መካከል በተለይም ደግሞ ከመናናቅ ወይም ደግሞ እንደ ፍጹም ጠላትነት ከመተያየት ወጥቶ እንዲያው የካቢኔ አባልም አድርጎ እዛ የመንግስት ስራ ውስጥ የፓርቲውን ጉዳይ ለየብቻ አድርጎ ግን የመንግስት ስራ ውስጥ ግን እነዚህን ሰዎችም አካቶ አብሮ መስራት መቻል በራሱ በኢትዮጵያ ታሪክ ምናልባትም በቅርብ ጊዜ ታሪክ አንዱ ማሳያም ተደርጎ ሊቆጠር ይችላል። እርግጥ በደርግ ጊዜ የተለያዩ ፓርቲዎች ለጥቂት ጊዜያትም አብሮ የመስራቱ ነገር እንደነበረ ታሪክ ይነግረናል እና ግን በኢህአዴግ ጊዜ አላየንም እንደዚህ አይነት ነገር። አቶ ኃይለማርያምም በነበሩበት ጊዜ አላየንም። ይሄ ነገር አዲስ ኤክስፒሪየንስም እንደመሆኑ ሙሉ በሙሉ እነዚህ ሰዎች በአንድ ወቅት ላይ በነበራቸው ካራክተር ብቻ አሁን ጀጅ መደረግ አለባቸው ወይ? እርቅ ከተፈጸመ ስምምነት ከመጣ ለምንድን ነው ወደ ኋላ ሄደን የሰዎቹን የግለሰቦቹን በወቅቱ በነበሩበት ሁኔታ ላይ ብቻ ትኩረት አድርገን ዛሬ የሚሰሩትን ነገር ለማጣጣል ወይም ለማንቋሸሽ ወይም ደግሞ ውጤት አያመጣም ወደሚል ድምዳሜ አይወስድም ወይ? ይህ ጥያቄ ሌሎች ሰዎች የሚያነሱት ጉዳይ ነው። ፕሮፌሰር ብርሃኑ ነጋን በሚመለከት የትምህርት ሚኒስተር ሆኖ ሲመረጥ ሲሾም ትችት ያቀረቡት ዶክተር ዳኛቸው ናቸው። ዶክተር ዳኛቸው አሰፋ ናቸው። አንድ ሰው አስታውሳለሁ። የትጥቅ ትግል ውስጥ የነበረን ሰው እንዴት ምክንያቱም እሳቸው ፕሮፌሰር ስለሆኑ ዩኒቨርሲቲ ውስጥ አስተማሪ ስለሆኑ እና እኔ የሁለት ጉዳዮች ናቸው ያነሳው። አንደኛ የአገራዊ እርቅ ላይ አገራዊ መግባባት ላይ ስትሰሩ የነበረው ጉዳይ ያልከው ጉዳይ ነው። ስለ እርቅ ያለው አስተሳሰብ እርቅ የሚለውን ጉዳይ የፈረሰ ግንኙነትን መልሶ መገንባት ነው የሚሉት የእርቅ ባለሙያዎች፣ እርቅ ላይ የሚሰሩ ወገኖች። ሬኮንሲሊዬሽን ላይ እንደ ሕዝቅያስ አሰፋ አይነት ዶክተር ፕሮፌሰር ሕዝቅያስ አሰፋ እሳቸው በዓለም አቀፍ ደረጃ ባለሙያ ናቸው እና አንድ ነገር ሬኮንሳይልድ ሆኗል ሲባል የፈረሰ ግንኙነት መልሶ ተገንብቷል ለማለት ነው። አሁን እርቅ ያለ ፍትህ ሊሆን አይችልም። እርቅ የሚፈጠረው ፍትህ ካለ ብቻ ነው። ፍትህ ማለት የተከሰተው በደልም የተፈጠረው የተጎዳውን ግንኙነቱን እንዲጎዳ ያደረገውንም ጉዳይ ትኩረት በመስጠት ነው። አሁን ለኔ ችግር የሚሆነው እንደዚህ አይነት በትጥቅ ትግል ውስጥ የተሳተፉ በአመጽ ውስጥ የተሳተፉ እንደዚህ አይነት ሰዎችን ወደ ኃላፊነት ላይ ስታመጣቸው ተጠያቂነቱ የት ጋ ነው የሚለው ጥያቄ ነው የሚመጣው። እነዚህን ሰዎች ኦኬ ፖለቲካ ውስጥ ይሳተፉ፣ አገር ውስጥ ገብተው የራሳቸውን የፖለቲካ ፓርቲ ያገልግሉ። ከዛ ባለፈ ግን ወደ ሹመት ሲመጡ ሲግናል የሚያደርገው ነገር በጣም እንደ ሽልማት ከመሰለ በነይታ ያ እርቅ አይደለም፣ እርቅ ሊባልም አይችልም። ከዚህ በፊት ለምሳሌ ማን ነው አቶ አንዳርጋቸው ጽጌ
ኦኬ አሁን ልብ በል አቶ አንዳርጋቸው ጋር ይሆነው አቶ አንዳርጋቸው ሞት ተፈርዶባቸው እስር ቤት ውስጥ ነበሩ። ከእስር ቤት ውስጥ ተለቀው ምናምን ሆነ። አሁን ወዴት አቅጣጫ ነው የሄዱት እሳቸው? አሁን አቶ አንዳርጋቸው ዳያስፖራ ናቸው ያሉት። የትጥቅ ትግል የሚለውን አይ ቲንክ አማራ ክልል ውስጥ ያለውን ነገር ይደግፋሉ ይመስለኛል። እንደዛ አይነት ዝንባሌ ውስጥ ናቸው ያሉት እና ሰዎችን የምንሰጣቸው ይሄ ምህረትም ሲደረግ እንደዚህ አይነት ነገሮች ሲደረጉ ጥንቃቄ የሚያስፈልገው ባህሪያቸው ላይ ለውጥ መኖሩን ለተሳተፉበት ነገር ምን አይነት የሚጠግን ነገር አድርገዋል የሚል ይሄ እንግዲህ አገሪቱ ውስጥ አሁን ጉዳዩን ውስብስብ የሚያደርገው በእርቅ ሂደት ውስጥ አላለፍንም። ይሄ የምክክር ኮሚሽኑም የተቋቋመው አገሪቱ ውስጥ ያሉትን አለመግባባቶች ምንድን ናቸው እና አሰባስቦ የምክክር ኮሚሽኑ አሰባስቦ እነዛን አጀንዳዎች ለተወካዮች ምክር ቤት ለማቅረብ ነው እና እንግዲህ ወደፊት እናየዋለን። ያ ብቻ አይደለም። ከዚህ ከ2010 በፊት ብቻ ሳይሆን ትግራይ ውስጥ በሆነውም ጉዳይ እኮ የተጠየቀ ሰው የለም ነው። ሰሜን ዕዝ ላይ ጥቃት ተደረገ። የዜጎችን እነ ደብረ ጽዮን ዜጎችን አስገድደው ከትግራይ እናት አባቶቻችን ጉያ ነጥቀው ጦርነት ውስጥ ማግደዋቸዋል። ለዚያ ፍትሃዊ የሆነ ነገር ተደርጓል? ምንም የተደረገ ነገር የለም። ለዚህ ነው አሁን እኔ ጌታቸው ረዳን ሲሾም እንዴ ምን ማለት ነው ይሄ ነገር ገብተዋል? ምን በጣም ግራ የሚያጋባ ብቻ ሳይሆን በደል የተፈጸመባቸውን ሰዎች በደሉን የሚያሳንስ ውሳኔ ነው። በጣም በደሉን የሚያሳንስ ውሳኔ ነው እና እርቅ ሲባል ፍትህ ከሌለ ፍትህ ሲባል የግድ ሰዎች መቀጣት አለባቸው ወይ መገደል አለባቸው ብቻ አይደለም። የተለያዩ ነገሮች አሉ ማድረግ ያለባቸው ሰዎች። እንደዛ አይነት ሰዎችን ሹመት ላይ ማምጣቱ ከጥቅሙ ይልቅ በኔ እይታ ጎጂ ነው ብዬ ነው የማስበው። በጀርባ እኮ መስራት ይችላል። ለምሳሌ አቶ ጌታቸውን አማካሪ ማድረግ ይችላል፣ እየደወለ መጠየቅ ይችላል። ገብቷል። በዚህ ጉዳይ ላይ ምስራቅ አፍሪካ ውስጥ ስለ ኤርትራም ስለ ሱዳንም ስለ ተለያዩ ሀገሮች ማነጋገር ይችላል። ግን በይፋዊ በሆነ ደረጃ እንደዚህ አይነትን ሰው ስትሾመው አስቸጋሪ የሚያደርገው ፕሮፌሰር ብርሃኑንም ቢሆን በእኔ እይታ የትምህርት ሚኒስተር መደረጉ አይ ቲንክ ካለው ከነበረበት የፖለቲካ ሂደት አንጻር በእኔ እይታ ትክክል ነው ብዬ አላስብም። ምክንያቱም ወጣቶች ለምሳሌ አማራ ክልል ውስጥ ያመጹ ወጣቶች አሉ። ይሄ እነ ዘመነ ካሴ ለምሳሌ ዘመነ ወጣት ነው ማለት ነው። ዘመን አሁን ከነ ግንቦት ሰባት ጋር ቀረርቦች ነበረው ያን ኤርትራ ውስጥ በነበረ ጊዜ። አሁን ዘመነን ምንድነው የምትምለው? አሁን ገብቷል። የትጥቅ ትግል አያዋጣም ብለው ይሄው ብርሃኑ ተሹሞለ ወይ ነው የሚለው። ምን አይነት አርጊመንት ነው የምንሰጠው? ገብቷል። በጣም ውስብስብ የሆነ ነገር ይፈጥራል ለማለት ነው። አይ ቲንክ ሁለቱንም መልሻለሁ፣ አንዱን ብቻ ነው የመለስኩት። አይ ሁለቱንም ሄደ አስተናገር። አይ ቲንክ ጥሩ ይመስለኛል። እንግዲህ ያነሳቸው የራስ አርጊመንቶች ናቸው እነዚህ። እንግዲህ ተመልካቾቻችን ሀሳቡን ራሳቸው የሚሰማቸውን ነገር ደግሞ አይ ቲንክ ሪፍሌክት ያደርጉበታል ብዬ አስባለሁ። ሰዓታችንም እየሄደ ስለሆነ በጣም ስለሄደ እንዲያውም ካሰብነው በላይ ሰዓትም ስለወሰድን ከዚህ በላይ አልሄድም። ያየ መጨረሻ ላይ ግን የምትለው ነገር በተለይም ደግሞ እንዲያው ዋናው ትኩረታችንም የጠቅላይ ሚኒስትሩ የአመራር ብቃት ላይ ስለሆነ እንግዲህ ከጊዜ ወደ ጊዜ ግን ቀደም ሲልም አንተ ገልጸሃል። የመጨረሻ ጥያቄ ነው ማድረገው በነገራችን ላይ ይሄና አቶ መለስ ዜናዊ ወደ ስልጣን ሲመጡ ለምሳሌ ኢትዮጵያ ወደብ ያጣችበትን ሁኔታ ክሌም አድርጉ እየተባሉ ነው አይ አንፈልግም ያሉት እና ምናልባት ብዙ ሰዎች የሚሉት ነገር አለ። ጠቅላይ ሚኒስትር መለስ ዜናዊ በስልጣን ውስጥ ነው እየተማሩ የሄዱት ብለው የሚናገሩ ሰዎች አሉ። እስከነ ጭራሹም ደግሞ መለስ ዜናዊንም ደግሞ እንደ ጥሩ አመራርም የማይቀበሉ በርካታ ኢትዮጵያውያን እንዳሉም እሱንም መዘንጋት የለብንም። ሁሉም ይስማማባቸዋል ማለት አይደለም እና እንዲያው አሁን ያሉት ጠቅላይ ሚኒስትር አብይም ወደ ስልጣን ሲመጡ የነበረው ሁኔታ ከዛ በኋላም ደግሞ በወሰዷቸው እርምጃዎች እንኳን ምንም እንኳን የአመራርነት ብቃታቸው ጥያቄ ውስጥ የገባባቸው በርካታ ሁኔታዎች ቢፈጠሩም በአንተ ግምገማ ግን እያሻሻሉ አልመጡም ወይ? ጊዜያት በሄዱ ቁጥር ነው ወይንስ ወደ ባሰ ሁኔታ ነው ሀገሪቷን እየከተቱ ያሉት?
የሚለውን ነገር ጠቅለል አድርገህ ብታነሳውና በዚሁ ብንቋጭ መልካም ይመስለኛል። አዎ እንግዲህ እድሉስ የለም ወይ ለማለት ያህል ነው። የመማር እድሉ ማለት ነው ከሁኔታ ይህ ጉዳይ አጠቃላይ የዲሞክራሲያዊ ስርዓት ጋር የሚገናኝ ነው። ዲሞክራሲያዊ ስርዓት ሲባል ከዚህ ከባህላዊ የመንግስት ስርዓቶች የሚለየው የስልጣን ምንጭ የዘር ሐረግም ወይንም ባህልም አይደለም። አሁን በማናቸው እንድሪያስ ሼቴ ስለ ዘመናዊነት አንድ የሚሉት ነገር አለ። ዘመናዊነት ሲባል የስልጣን ምንጭ የዘር ሐረግም አይደለም ባህልም አይደለም ይላሉ። ከዛ ይልቅ ህዝብ ነው የስልጣን ምንጭ። የህዝብ ምንጭ ህዝብ ነው። ስለዚህ በኢትዮጵያ ውስጥ ወሳኙ የኢትዮጵያ ህዝብ ነው። ከዚህ ሌላ አማራጭ የለንም በፍጹም በጭራሽ። ከዚህ በፊት የሆኑትን ነገሮች ስናይ አቶ መለስንም ስናይ አቶ ኃይለማርያምንም ኮሎኔል መንግስቱንም አፄ ኃይለ ሥላሴንም ስናይ ሁሉም ምንድነው ለሀገሪቱ እኔ ነኝ የማውቀው ነው የሚሉት። ሁሉም ህዝብን አያደምጡም እና ሁልጊዜ ሀገሪቱ ውስጥ ምንድነው የሚከሰተው? ይፈላል። ሀገሪቱ ትፈላና ነገሩ ይገነፍላል። አፄ ኃይለ ሥላሴ ላይ ፈልቶ ሲገነፍል ወታደሮቹ ሄደው ቢሮአቸው ውስጥ ሄደው ነው ይዘዋቸው ሄዱት። አልገባቸውም ነበር። እንዲያውም አጠገባቸው የሆነ አንድ ቪዲዮ አለ። አጠገባቸው የነበሩ አማካሪያቸው ራስ መስፍን ይሆን ምናምን ጃንሆይ ወደ ተዘጋጀልዎት ቦታ ይሂዱ ነው የሚባሉት ብለው ማብራራት ነበረባቸው። አፄ ኃይለ ሥላሴ 84 ዓመታቸው ነበር ያለ። ገብተዋል። ነገር አገሪቱ ገንፍላ ነገሩ እስከሚሆን ድረስ እምቢ ስላሉ የእሳቸው ምክር ቤትም መሬት ላራሹ ይባል ሲባል ርስታችን እንዴት አሳልፈን እንሰጣለን? ምን ሆነ? ከዛ በኋላ ደርግ መጥቶ ሁሉንም ጠራርጎ አጠፋቸው። ሁሉን ገነፈለ ማለት ነው። ኢህአዴግ ደርግም አልሰማም ብሎ እስከ መጨረሻው ድረስ ኮሎኔል መንግስቱ የዛሬ 34 ዓመት አካባቢ ነው የኮበለሉት የተባሉ እና እስከ መጨረሻው ድረስ ምክር ቤቱ ውስጥ የሸንጎ የሚባል ነበር። ያኔ በደርግ ጊዜ ኮሎኔል መንግስቱ ስብሰባ አድርገው ነበር፣ ለረጅም ጊዜ ንግግር አድርገው ነበር እና ታስታውሱ ከሆነ እና እዛ ላይ አንድ እዛ ውስጥ የተሳተፉ አይ ቲንክ ዶክተር ያዕቆብ ይመስለኛል እሳቸው መንጌ መራራ ብትሆንም ዋጣት ብለዋቸው ነበር። አልዋጧትም መንግስቱ ያለው ነገሩ እስኪገነፍል ነው የሚጠበቀው ሁልጊዜና ይገነፍልና ብዙ አይነት ቀውስ መናጋት ያስከትላል። አቶ መለስ እሺ ታመው ነው ያረፉት፣ ነፍሳቸውን ይማር። ምናልባት ስልጣን ላይ እስካሁን ሊቆዩ ይችሉ ነበር ብዬ ገምታለሁ አቶ መለስም ቢኖሩ። አቶ ኃይለማርያም ፎር ሳም ሪዝን ትህትና ያሳዩ መሪ ምናልባት በዚህ በዘመናዊ ኢትዮጵያ ታሪክ ውስጥ ኃይለማርያም ደሳለኝ ናቸው። ለሀገሪቱ የሚበጀው ይሄ ነው ብለው ለቀቁ። ገንፍሎ ፈልቶ ከሚገነፍል እናቶቻችን እንደሚያደርጉት ገባ አንድ ወጥ ሲፈላ ከፈት አድርገው ያማስሉታል ወይ እሳቱን ይቀንሱታል። እና ኢትዮጵያ ውስጥ ሁልጊዜ የህዝቡ ብሶት ፈልቶ እስኪገነፍል ነው የሚጠበቀው። አሁንም ኢትዮጵያ ውስጥ የኢትዮጵያ ህዝብ የኑሮ ውድነቱ በጣም ከፍተኛ ደረጃ ላይ ደርሷል። ሰዎች ራሳቸውን እያጠፉ ነው። ዝርፊያው አለ፣ መፈናቀሉ አለ። እጅግ በጣም ከባድ የሆነ ሁኔታ ውስጥ ነው ኢትዮጵያ ውስጥ ያለው እና እኔ አብይ ጠቅላይ ሚኒስትር አብይ የኢትዮጵያ አዳኝም አይደሉም። የኢትዮጵያ ተስፋ በአብይ አህመድ ላይ በፍጹም ሊሆን አይችልም። አይተናቸዋል ለ7 ዓመታት። ከዚህ በኋላ መሆን የሚገባው የኢትዮጵያን ህዝብ ፍላጎት ምክር ቤቱ ማገልገል ነው ያለበት። የኢትዮጵያ ህዝብ ፍላጎት የመሰረታዊ ፍላጎቱ እንዲሟላለት ነው። የምግብ ዋጋ እንዲቀንስለት፣ የመጠለያ፣ የመጓጓዣ፣ ጥራት ያለው ትምህርት፣ መሰረተ ጤና፣ የሰላም፣ የመረጋጋት፣ የአርብቶ አደሩ የግጦሽ፣ የንጹህ ውሃ እንዲህ አይነት ነገር ነው ጥያቄው እና እነዚህ ላይ ዲሲፕሊን የሆነ ሊደርሺፕ ነው የሚያስፈልገን። ሌላውን ነገር እንደርስበታለን። ይሄ ከተማውን ማስዋቡ እኮ ጉዳይ ሌሎች ሀገሮች ውስጥ የግል ዘርፉ ሀብት እያፈራ ሲመጣ ህብረተሰቡም የመግዛት አቅሙ ሲጨምር ገንዘብ ይኖረዋል። ለፊልም የሚያወጣው ለመዝናኛ የሚያወጣው ገንዘቡ ይሄ ዲስክሬሽነሪ ስፔንዲንግ የሚባለው ሰው ለቤት ኪራይ ከፍሎ ለተለያዩ ወጪዎች ከፍሎ የሚቀረው ነገር አለ። የኢትዮጵያ ህዝብ እንደዛ አይነት ሀብት ላይ ገና አልደረሰም። ኢትዮጵያ ገቢዋ ዝቅተኛ ከሚባሉ ሀገሮች ውስጥ አንዷ ነች። አሁን የዛሬ 2-3 ቀን እንዲያውም ኬንያ ከኢትዮጵያ በልጣለች የሚል ነገር ወጥቶ ነበረ እና ያ የሆነበት ምክንያቱ ምንዛሬው ከምንዛሬው የተነሳ ጂዲፒው ትንሽ እንትን ብሏል። ግን ምንድን ነው በአጠቃላይ የኢትዮጵያ ህዝብ ባለፉት 7 ዓመታት ህይወቱ ተሻሽሏል ብዬ አላምንም። ህይወቱ ተቃውሷል። ህይወቱ ተናግቷል። ብዙ አይነት አዳዲስ ቁስሎች በህብረተሰቡ ላይ ተፈጥረዋል። ብዙ ትራውማ ተፈጥሯል እና እኔ አብይ ላይ ምንም አይነት ተስፋ ያለኝ ጠቅላይ ሚኒስትሩ ይሻሻላል። መማር ቢችሉም አብይ አይደሉም ወሳኙ፣ የኢትዮጵያ ህዝብ ነው ወሳኙ።
ህዝብ ነው ወሳኙ። በኢትዮጵያ ውስጥ የስልጣን ምንጭ የኢትዮጵያ ህዝብ ነው እና ህዝብን የሚያገለግል ፓርቲው የህዝብን ፍላጎት እንዲያገለግል በተለይ ደግሞ የህዝብ ተወካዮች ምክር ቤት የተሰጠውን ህገ መንግስታዊ ስልጣን ተጠቅሞ ጠቅላይ ሚኒስትሩን ሌላ ሰው ነው የምንፈልገው ወደሚል ነገር ውስጥ ብንገባ በእኔ እይታ ትልቅ ገዢው ፓርቲ ለኢትዮጵያ ትልቅ ስራ ይሰራል ብዬ የማስበው እዛ ደረጃ ውስጥ ከገባ ነው። ምክር ቤት ውስጥ ያሉት የህዝብ ተወካዮች ፍርሃታቸው እንዲነሳ እንዳይፈሩ የሚፈሩት ጠቅላይ ሚኒስትሩ የፓርቲው አለቃ ስለሆኑ ነው። አሁን የፓርቲው አለቃ አብይ ናቸው። ህገ መንግስቱ ደግሞ የሚለው የጠቅላይ ሚኒስትሩ አለቃ ተወካዮች ምክር ቤት ነው ይላልና የጥቅም ግጭት አለ። የጥቅም ግጭቱ የምክር ቤቱ አባላት ምን ያድርጉ? እንጀራ አለባቸው። ከፓርቲያቸው ጋር ግጭት ውስጥ መግባት አይፈልጉም እና ፓርቲው አብይን ከፕሬዝደንትነት አንስቶ ምክር ቤቱ የፈለገውን ያድርገው። ያ ነው ዲሞክራሲያዊ ነው ብዬ የማስበው እንጂ እኔ ጠቅላይ ሚኒስትሩ ይሻሻላሉም የመማርም እድል ይኖራቸዋል የሚለው በእኔ እይታ ከዲሞክራሲያዊ ከሆነ ስርዓት ውስጥ እንደዚህ አይነቱ ነገር አይ ዶንት ቲንክ ቦታ አለው ብዬ አላስብም። ጥሩ እንግዲህ ያየ አበበ ሀሳቦችን ተመልካቾቻችን ሰምተዋል ብዬ አስባለሁ። በደንብ ይሄ ያንተ ምልከታ ነው፣ ፕሮግራማችንም ምልከታ ነው። አዎ ስለዚህ ሌሎች ደግሞ አይ ጠቅላይ ሚኒስትሩ በዚህ የሚገለጹ አይደሉም፣ ጠቅላይ ሚኒስትሩ እንደሚባለው ሳይሆን በብቃት ሀገሪቷን እየመሩ ነው፣ ወደፊት እየወሰዱ ነው፣ የሚታዩ ለውጦችንም እያስመዘገቡ ነው ብለው የሚከራከሩም ሰዎች አሉ እና ወደ መድረካችን ቢመጡ በተመሳሳይ መልኩ እንደምናስተናግድ ለመግለጽ እወዳለሁ እና ለወደፊቱም ሌሎችም እንደዚህ አይነት ሀሳብ ያላቸውንም ሰዎች ይዘን ለመቅረቡ እንደምንችል ወይም ደግሞ እንደምንፈልግም ለመግለጽ እወዳለሁ። ካንተ ጋር ግን ለነበረን ቆይታ በጣም ነው የማመሰግነው። ጥሩ ጊዜ ነበረን፣ ብዙ ሀሳቦችንም አንስተናል። ሰዓት ባይገድበን ደግሞ ከዚህም በላይ ልንሄድበት እንችል ነበረ። ለጊዜ ለሀሳብህ በጣም ነው የማመሰግነው። እኔም አመሰግናለሁ ናትናኤል። ታንክ ዩ አመሰግናለሁ። በጣም ጥሩ ተመልካቾች፣ እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበረ። የጠቅላይ ሚኒስትሩን የአመራርነት ብቃት በተመለከተ ያየ የራሱን እይታ አካፍሎናል። ሳምንት በሌላ ርዕሰ ጉዳይ ደግሞ ሌላ እንግዳ ይዘን ለመቅረብ እንሞክራለን። አብራችሁን ስለምትሆኑ በጣም ነው የምናመሰግናችሁ። አስተያየቶቻችሁን ጻፉልን በኢሜይላችን። የኢሜይል አድራሻችን በስክሪኑ ላይ ታያላችሁ። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ እንደዚሁ ቻናላችንን ሰብስክራይብ አድርጉ። አብረን ስለቆየን በጣም ደስ ብሎናል። ሳምንት እስከምንገናኝ ድረስ የሳምንት ሰው ይበለን። አመሰግናለሁ።